ዝም ብለው ነበር የሚያዘፍኑኝ። ያኔ የነታምራት ደስታ ሐኪሜ ነሽ ምናምን ይወጣ አባቴ ያለመሆኑን ያወቁት እሷ የሞተች ቀን ነው። የሚገርም ነው። በአንድ ቀን እናትም አባት ነበርኩ እና ድንገት መጣው 3 ልጅ ተረከብኩኝ ከቤት ኪራይ ጋር። የትኛው ቸርች አብሮ ይቆም? ያኔ በጣም ትልቁ ገንዘብ ቸርች አገልግለን የሚሰጠን 50 ብር። በቃ እግዚአብሔር ሊያስተምር ሲፈልግ እናላቅም። አንዳንዴ ሰዎች እየወደዱ አያግዙ። ወጣቶቿን በቃ ብዙ ጊዜ የምንሸወደው አሁን ሙዚቃ ብለን ስንወጣ ከቸርች ሙዚቃውን አይደለም ቀጥታ የምንሰራው። መጀመሪያ ሄደን ዝፍቅ የምንልበት የሆነ ላይፍ አለ። አንድ ፓስተር ደወለልኝ። ምንድነው አለ፣ አንተ ከተማውን አመስከው አይደል አለ። ምን አጠፋው ማለት የሆነ በቃ ሁሌ አጠፋ ስባል የኖርኩ ልጅ ስለሆንኩ ደግሞ ምን አደረኩኝ ምናምን። ይኸው ቲክቶክ እንዳለ ያንተ መዝሙር ነው አለ። እንደምንም ሮጥኩኝ ሱቅ ሄድኩ። ፓኬጂንግ ገዝቼ መጥቻ ያለው እንደ ቀልድ ያለፈው ዱዌት የተደረገ የዛን ቀን ብቻ 1000 ሰው አንድ 3 ዘማሪዎች መዝሙራችን ከዚህ በኋላ መድረክ ላይ ከተዘመረ ከዩቲዩብ እናስወርዳለን ብለው አንዳንድ ቸርች ማስታወቂያ ተነግሯል። ለምሬ አንድ ሰሞኑን አንድ ቸርች ገብቼ አደራ የከሌን ስም መጥራት አልፈልግም፣ የከሌን እና የከሌን እንዳትዘምር መድረክ ላይ ተባለ። ለምን አልኩኝ። ከዛ ሪፖርት አድርገው ከዩቲዩብ ያስወርዱታል ተባለ። እነሱ ሜዳዊትን እየዘመሩ በጣም እኔ ከነጻ ይዘለቀ ጋር ከናስፎ ጋር ከዳንኤል አንደ ሚካኤል ጋር ከነሱ ጋር እንግዲህ ብዙ ምን ብዬ እንደዚህ አይነት ነገር ቸርች ላይ አንድ ሰው የሚታወቅበት ዝማሬ ወይ እና መሰግን አንድ ቸርች ላይ ዘምሮት ቫይራል ከሆነ ሁሉም ቦታ ሲሄድ እግዚአብሔር መልእክት የለውም። ሁሉም መድረክ ላይ እና ገና ሲወጣ የሚታወቀው ልጁ ለራሱ እንትና እናመሰግናለን እንትን የሚለው ይባላል። እና ይሄ በጣም ፈጽሞ ሮንግ የሆነ ከየት እንደመጣም እኔ ስለማላውቀው ነው። ሁሌ እግዚአብሔር ለሆነ ጉባኤ መልእክት አለ። ሰላም እንዴት ናችሁ? የሰበን ፖድካስት ቤተሰቦቻችን፣ ሳምንታዊ ሰበን ፖድካስት ጀምሯል። ዛሬም በአዲስ እንግዳ መተናል። የዛሬው እንግዳችን እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም ብዙዎቻችን እያየነው ሀሳቡን እየወደድን ያለ ሰው ነው። ዘማሪም ነው፣ ሞቲቬሽናል ስፒከርም ነው። እንግዲህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰበን ፖድካስት ስቱዲዮአችን ተገኝተሃል። ዛሬ እንግዲህ ብዙ አይነት ጥያቄዎችን እንጠይቃለን። ደስ ይለኛል። እንግዲህ ዛሬ ልንባረክ ነው። እንግዲህ ቀለል ያለ ጥያቄ ስንና ያለን ቀስ ይላል። ከመጀመሪያው ብንጀምር አይሻልም? ዛሬ ጸጋ፣ ውልደት፣ እድገት እስቲ ጠቅለል አድርገህ እንዴት እንደሆነ ብትነግረን ደስ ይላል። ከዛ እናልፋለን ወደ ትዳርም እንሄዳለን። እንግዲህ የተወለድኩት እዚሁ አዲስ አበባ ልዩ ስሙ 7ኛ የሚባል አካባቢ ነው፣ መርካቶ። ከባድ ሰፈር። ልክ ራሴ ሳቀው እዛ ነው እንግዲህ 16 ቀበሌ ጭላሎ ጀርባ፣ ጭላሎ ሆቴል ጀርባ እዛ ነው ያደግኩት። ያው ከልጅነቴ ጀምሮ በክርስቲያን ቤተሰብ ነው ያደግኩት። በመሀል ያው ከእናቴ ጋር የመኖር እድል ገጠመኝና እናቴ ደግሞ በጌታ ስላልነበረች ደርሰን እንደገና ተመልሰናል ወደ ዓለም ዊዝድሮ ሞልተን። ይህን ይመስላል አስተዳደጌ እዛው። ግን ያው በቤት ኪራይ ስለሆነ የምንኖረው የተለያየ ሰፈሮች የማደግ እድሉ ነበረኝ። ኮተቤም ብዙ ጊዜ ኖሬያለሁ። ወደ መድኃኔዓለም ትምህርት ቤት የጳውሎስ ሆስፒታል አካባቢ እዛም ኖሬያለሁ። 22 ኖሬያለሁ። በስመ አብ ተከራይ አዲስ አበባ ሁሉንም ማለት ነው። እንግዲህ በደንብ ያካልላል። ያው በቤት ኪራይ የሚኖር ሰው እንደዛ ነው የሚያደርገው። ግን አስተዳደግህ እንዴት ነበረ? ከቤተሰቦች ጋር የነበረ ኢንተራክሽን ምናምን? በጣም ደስ ይል ነበር። በጣም ደስ ይል ነበር። እናታችን በህይወት እስካለች ጊዜ ድረስ ጥሩ ነበር። ከዛ በኋላ ደግሞ ያው እግዚአብሔር ተረከበንና የእሱን ደግሞ እጅ እያየን መኖር ጀመርን። ለቤተሰባችን እኔ መጀመሪያ ልጅ ነኝ። ከኔ በታች አንድ ወንድምና 2 እህቶች አሉ። ያው እግዚአብሔር ለነሱም አባትም እናትም አድርጎኝ ነበር። አንድ ሰዓት እንግዲህ እድሉን ሰጥቶኝ። ጌታ መልካም ነው። እግዚአብሔር መልካም ነው። በዛ ውስጥ ማለፍ ደግሞ ዛሬ ለመድረስ ምክንያት ነው ብዬ አስባለሁ። እንዴት ነበር ወደ አገልግሎትስ የገባኸው? ወይስ ከዛ በፊት ዓለም ላይ ቆየህባቸው ጊዜያቶችስ እንዴት ነበሩ? የሚገርም ነገር ኮተቤ እንዳልኩ የተለያየ ሰፈራን ነበር የምኖረው። ኮተቤ እያለን እናታችን ጌታቸው ማለት ያው በጣም ወዶ ያሳደገኝ ያው ባይወልደኝም አባቴ ነውና ያው በጌታ አልነበሩም። የምትጠራው በሳቸው ስም ነው አይደል? የምትጠራው በሱ ስም ነው። አክቹሊ በዚህ አጋጣሚ አባቴን አላውቀውም ማን እንደሆነ፣ ቀዩን ጥቁር ማውቀው ነገር የለምና
ያው ግን አባት ሰጥቶኝ ነው እግዚአብሔር ያሳደገኝ። ጥሩ ሰው ነበር እግዚአብሔር ይመስገን። ያው በእምነት እንለያየ ነበር። እሱ በጣም ያው ለኦርቶዶክስ ክብር ነበረው እና እናቴም ደግሞ እሱን ተከትላ ያንን እንትን ትል ነበር። እዛ ኮተቤ በምንኖርበት ሰዓት ኮተቤ መሳለሚያ ገብርኤል ቤተክርስቲያን ሰንበት ትምህርት ቤት ገብቼ ነበር። ያው ትዝ የሚለኝ ጨዋታው ነው እንጂ ምን እንደተማርን ምናምን ማውቀው ጉዳይ አልነበረም፣ ያው ልጆች ስለነበር እና እዛው ደግሞ ሌላ ቤት ቀየርን እና አጋጣሚ ስንገባ የገባነው ክርስቲያን ግቢ ነበር እና ያው በልጅነት የተዘራ ዘር አይለቅም አይደለም። የእነሱን ህይወት እያየሁ መቅናት። ከዛ በኋላ አክስቴን በጣም ወዳታለሁ። እሷ ደግሞ ጌጃ ቃሊዮት ነው የምታገለግለው። አጎቴም እንደዚሁ ቴዎሎጂ አስተማሪ ነው። የእናቴ ታላቅና ወንድም እናቶች ናቸውና አብዛኛውን ጊዜ ያሳደጉኝ እነሱ ነበሩ እና ያው ከዛ በኋላ አቴንሽኔን ወደ ክርስትና መሳብ ጀመርኩ በእነዛ ሰዎች ምክንያት። ስንት አመትህ ነበረ ያኔ? በጣም ልጅ ነበርኩ ገና 8ኛ ክፍል 7ኛ ክፍል እንደዚህ አካባቢ በደንብ ሻርፕ 13 14 እንደማለት ነው። በጣም ይገርማል። በዛን ሰዓት ነው ወደ አገልግሎት የመምጣት ፍላጎት የነበረው ወይስ ከዛ በኋላ ነው? ወዲያው እኔ ውሃው ሳይደርቅ ወደ አገልግሎት ድምጽ እንደሚያምር ታውቅ ነበር? አላውቅም ነበር። ያኔማ ገና ምን አደርግ ነበር? ኪዳነ ምህረት የሚባል ትምህርት ቤት ማር ነበር እዛ ኮተቤ ኪዳነ ምህረት ኤሌመንተሪ ነውና ማስታውሰው ሚኒ ሚዲያ የሚባል ነገር አልነበር? ሚኒ ሚዲያ ላይ በቃ ዝም ብለው ነበር የሚያዘፍኑኝ። ያኔ የነ ታምራት ደስታ ሐኪሜነሽ ምናምን ይወጣ ሳልዘጋጅ ራሱ አሁን ፕሮግራም ካልሞላላቸው ድንገት የሰልፍ ቦታችንን ያቋታል እየሮጡ ይመጡና ጸጋ በቃ ዛሬ ይገባለን እባላለሁ። ወዲያው ጣና እኔ ሐኪሜ ነሽ እላለሁ። ግን ያው ምንም በቃ ቅናቱ ጉጉቱ ነው እንጂ እስኪሉም አልነበረኝም፣ ድምጼም አልተሰራም። እንግዲህ አሁን ብሰማው ብዙ አስተያየቶች ላወጣበት የምችለው አይነት ድምጽ ማለት ነው። ያኔ እኮ እድሜው እንትን ነው ገና ትራንዚሽን እድሜ ላይ ስለሆነ ገና ያልተገራ ነው። ያ ጉርምስና ነው። የሚገርም ነው። ከዛ በኋላ ግን እንዴት ነው ራስን ስታውቀው ወይም ወደ አገልግሎት ስትመጣ ወይም ጌታን ተቀበልኩበት የምትለው ጊዜ አለ? አሁን ከልጅነት ባሻገር የጠነከርክበት ጊዜ በእግዚአብሔር ቤት ቀደም እንዳልከንም ደግሞ የወጣህበት ጊዜ አለ ከጌታ ቤት አይደል? እነዛን ጊዜያቶች እስኪ ብትነግረን። የሚገርም ነገር ከጌታ ቤት ወጣው ምለው ጌታን ካወቅኩት በኋላ ነው። እንዴት መሰለ የሆነው መጀመሪያ እናታችን ናት ያረፈችው ወደ ጌታ ሄደችና ደስ የሚለው በዚህ አጋጣሚ ጌታን ተቀብላ ተጠምቃ ገና ሳምንት ሳይሞላት ነው ጌታን ፓስተር ወንድሙ ሞላ ቸርች ሮቦት ቤተክርስቲያን። መጀመሪያ ግን አንተ በጌታ ኮንክ ባላ ነው እሳቸው የሆኑት በጌታ? እኔ ቀድማታለሁኛ። እንዴት ነበረ ሲቹዌሽኑ? ብዙ ጊዜ ቤተሰቦች አይቀበሉም አይደለ? ደግሞ የመጀመሪያ ልጅም ሆነ ቻሌንጅ አልነበረው? ሜቢ ከዛ በጣም ነበረው። ምን ነበረ መሰለ ቻሌንጁ? እኔ መጀመሪያ በዛ ታከራይ ሆነን የገባንበት ግቢ አይደለ ክርስቲያን ሆነው ያገኟቸው ከነሱ ጋር መዋል አብረንም ነው የምንማረው እና በቃ በጣም ጎበዝ አስተማሪዎች ናቸው። ከማስተማር ባለፈ ህይወታቸውን እያሳዩ እንትን የሚሉ ናቸውና ትቀናለህ እኛ ቤት ያለውን ነገርና እነሱ ቤት ያለውን ይሄ ሰላሙን ያላቸውን ፍቅር። በኢኮኖሚ እኛ ትንሽ በለጥ እንል ነበር የዛ ሰዓት። እነሱ ትንሽ የሰርቪስ ውስጥ ነው የሚኖሩት፣ በጣም ብዙ ሰዎች ናቸው፣ ግን የምትቀናበት አይነት ሰላም ነበራቸው እና ኢቭን ቴሌቪዥን አበላሽቻ ቃሉ እነሱ ቤት ቴሌቪዥን ስለሌለ ያ ሊሆን ይችላል ሁላ ብዬ ማለት ነው። የልጅነት ነገር የእውነቴን ነው። በዛ ምክንያት የተገረፍኩትን አረሰውም። ልክ እኔ ጌታን ስቀበል ከነሱ ጋር ሲሆን እናቴ በጌታ ሆና ያ ትዳሩ ነበረ ጌታን ያስተዋት ወይም ደግሞ ክርስትናውን የተወቹ በባሏ ምክንያት ነበረ እና ለኔ ግን አሪፍ ኦፖርቹኒቲ ሆነላት እና እንድማር እሷ ፑሽ ታደርገኛለች። ሂድ በቃ ትለኛለች። ከትምህርት የመጥቼም ያው ደህንነት እንድማር ምናምን ትፈቅድልኛለች ከልጆቹ ጋር እንድሄድ። እናቴ ደስ ይላታል። ካሴት ሁሉ ትገዛልኛለች። ያኔ እና አስፋው በጣም ሞደው በጅምር አይቀርም ቁጥር አንዱ ምናምን የወጣ ሰዓት ነውና 93 94 እንደዚህ አካባቢ እኮ ነው። የሚገርም ነው። ከዛ በቃ እኔ 2 አመት ነበር። አይደለም 1 አመት አየው አይደል? እና ከእሷ ታበረታታኝ ነበር። ግን ያው ከአባታችን ተደብቀን ነበር። እሱ ይቆጣ አይደለም የግድያ ሙከራ ነው የሚያደርግብህ። በጣም ነው የምትመጣው። ምንም እንትን ያለ ሲሪየስ ነገር ነበር ለሱ በጣም ያው ልጆቼ እንትን እንዳይሉ እነሱንም እንዳይነካካ ምናምን ከቤተሰብ እንደዛ አይደል እንዳይበክልብኝ ምናምን የሚባል ነገር አለ እና ያስነ ተደብቀን እንትን ነበር። ያው እግዚአብሔር ግን ረዳኝ። ከዛ ምን ሆነ ልክ እሷ ስታርፍ ማዘር ስታርፍ
የሚያሳዝነው ሁኔታ ምን ነበር መሰላችሁ? አባቴ ያለመሆኑን ያወቅኩት እሷ የሞተች ቀን ነው። የሚገርም ነው። በአንድ ቀን እናትም አባትም ቀበርኩ ማለት ነው። እንግዲህ እስከዛ ጊዜ ድረስ የማውቀው ወላጅ አባቴ እንደሆነ ነው። ምንም እሱ ያጎደለብኝም ነገር አልነበረም። ከዛ ልክ የለቅሶ ቀን በሁለቱ ቤተሰቦች መካከል ጸብ ተፈጠረ። ይሄ ልጅ እንዴት ነው የሚሆነው ተብሎ ማለት ነው በእኔ ጉዳይ። ከዛ አያቴም ከእስራኤል ሀገር መጥቶ ነበር። የእናቴ አባት በቃ ከእሱ ጋር በኃይለኛ ጸብ ተፈጠረ። ከዛ እሱም ይሄን ካወቀ በኋላ እንደዚህ አይነት ኑሮ መኖር አንችልም ማለት ከበደው። የዛኑ ጊዜ ልክ እናቴ እንደሞተች በሶስተኛው በአራተኛው ቀን ሰልስቱ እንዳለፈ ከቤት መሰደድ ተጀመረ ማለት ነው። ወንድሞቼ ገና 15 ዓመቴ 14 15 ዓመቴ በጣም ያንግ። ከዛ አብሬያቸው ያደግኩት ወንድሞቼን እህቶቼን ትቼ ምናምን አክስቴ ጋር ኖርኩኝ ማለት ነው። ያኔ ከክርስትናው ጋር በደንብ በቃ በነፃነት እጸልያለሁ፣ በነፃነት አመልካለሁ፣ በነፃነት ቸርች ሄዳለሁ። ክርስቲያን ቤተሰቡ ግን ያው ትንሽ ከባድ ነበር ጊዜው በጣም ይከብዳል። እናት አባት ወንድም እህት ተለይቶ በአንድ ጊዜ ለብቻ እንትን ማለት ጌታ ብቻውን ሲፈልግ እንደዚህ ያደርጋል አንዳንዴ። ያኔ ረዳኝ። ከዛ ወዲያው በቃ ለአስፋው በጣም ፍቅር ነበረኝ። አስፋውን በጣም ነበር የምወደው። ስልክ ተቆልፎ እኔ በፀጉር ማስያዣ እየከፈትኩ ያኔ የሚቆለፋን ነበር እንደዚህ በሷ እየከፈትኩኝ እደውልለት ስልችት ነበር ማድረገው። አስፋው መለሰ ትደውልለት። ስልኩን ከሌለ ነበር የምታገኘው ከካሴት ፖስተር ላይ ጻፈ የለ እሱ መስሎኝ አቀናባሪዎቹን ሁሉ አስጨነቃቸው ነበር እየደወለ። በጣም ነበር ስራ ነበር የሆንኩበት ያኔ አስፍሽዬ። ግን የሆነ ቀን በቃ ሰለቸውና እና በቃ አገልግላለኝ። አንድ ቀን ማገልገል እፈልጋለሁ ነው የምለው እኔ። አይገርምም? መዝሙር ከምን ቀጥሎ ፈርስት ነው ሰከንድ ነው ከምን ቀጥሎ ምን ይከተላል? ብቻ ጌታ ይክበር እኔ ልዘምር ምን አለበኝ። እዛ አንዴ አፍንጮ በር የሚባል አለ አይደል የጊዮርጊስ እዛ አንድ ቸርች ተጋብዞ እና አለኝ። ከዛ ሄድኩ። እግዚአብሔር ረዳኝ፣ አገለገልኩ፣ ወደደኝ። እዚህ አዲስ አበባ ያለሁበት ቸርች ሳላገለግል ጋምቤላ ኮንፈረንስ ተጠራሁ። የሚገርም ነው። ስንት ዓመት ነበር ያኔ? በቃ በዛው እድሜ እኮ ነው። በጣም ያንግ እኮ ያኔ በቃ ተጠምቶ ጨረስኩ። ፍላጎት የማገልገል አሁን እኮ ማለት እንግዲህ ያኔ አሁን ቢያንስ 20 ዓመት ሊሆነው እኮ ነው። የዛሬ 20 ዓመት አካባቢ ማለት ነው። የሚገርም ነው። ጸጉሬ ዝም ብሎ የተመለጠ መሰለኝ። አይ ልጅ ነው፣ አሁንም ገና ልጅ ነው። አሜን አሜን። እግዚአብሔር የሚገርም ነው። ግን በጣም ያኔ ጀመረ አለን እንግዲህ በጣም የሚገርም። ከዛ ጊዜ ጀምሮ ነው በቃ ወደ ዝማሬ አገልግሎት የገባው። ከዛ በኋላ በቃ ወደ ዝማሬ እንትን አልኩኝ። ከዛ ምን አይነት ችግር ተፈጠረ መሰለ? የተወሰነ ጊዜ ካገለገልኩ በኋላ አንድ ጊዜ ትዝ ይለኛል አምባሳደር ተመስገን ቢሶ የሚባል አንድ አገልጋይ ነበር፣ የሐዋሳ አገልጋይ እና በጣም በቃ ትልልቅ ክሩሴዶች ያዘጋጃል፣ በጣም ትልልቅ ኮንፈረንሶች ያዘጋጅ ነበር እና እኔን ሂሩት በቀለን አሁን ወደ ጌታ ሄደችው እሷን ተፈራ ነጋሽ ታጋይ ምናምን ተጋብዘን ጩኮ የምትባል ሀገር ኮንፈረንስ እንሄዳለን እና ገባን፣ አገለገልን፣ ጨረስን። ማታ ሌሊት እኔና ሂሩት በቀለ ጎን ለጎን ነበረ ሩማችን እና ማታ በጣም ኃይለኛ ጸሎት ጸልያለን። ጌታ ሆይ ምን አይነት ምሪት እንደተመራች አላውቅም። በቃ ልቡን ጠብቀው ነው ስትል ማውቀው ትዝ ይለኛል። ልቡን ጠብቀው ነው። ከዛ ምን ይፈጠረላል? ቻው ቻው ተባባልን። ገብታ ተኛች። ከሌሊቱ 9 ሰዓት ስልክ ተደወለልኝ ከአዲስ አበባ። ምንድነው ላለ የእንጀራ አባት አርፏል ተባልኩኝ። አቶ ጌታቸው 3 ልጆች እንግዲህ ማንም የላቸውም ማለት ነው፣ በቤት ኪራይ። ከዛ በቃ በሞተር ያው ስላልነጋ ሐዋሳ ድረስ አመጡኝ። ከዛ ከሐዋሳ በጠዋት ተነስቼ ተሳፍሬ ለቀብር ደረስኩኝ። ከዛ ከባዱ ታይም ያኔ ተፈጠረ። ብዙ ጊዜ እንደዚህ አይነት ከባባር ቻሌንጆች ላይ ደግሞ ቸርች አትረዳም፣ አይገባትም። እንደውም አንድ በጣም የማስታውሰው ነገር እንደ እሁድ አገልግሎት ኖሮኝ ተመልሼ መምጣት ነበረብኝ አዲስ አበባ እና በቃ ሀዘን ላይ ስለሆንኩኝ እሁድ አገልግሎት አልችልም ብዬ እዛ ቸርች ደወልኩኝና እንዲህ ብላችሁ መቅረት ጀመራችሁ ያለኝም ፓስተር አረሰው እንዴት እንደሚሳብር ደግሞ በጣም። ከዛ መጣው ያልተከፈለ 3 ወር ቤት ኪራይ ነው ያልነበርኩኝም እዛ ቤት ውስጥ ለካ ታሟል በጣም። ሽፍቶች ጥይት መተውት፣ የቦቲ ሹፌር ነበር እሱ ጅቡቲ ምናምን ነበር መጣው እና ጥይት ሁለቱም እግሩ ተመቶ በዛ ምክንያት ታሞ ነው መጨረሻ ላይ እንትን ያለው እና ድንገት መጣው 3 ልጅ ተረከብኩኝ ከቤት ኪራይ ጋር። የትኛው ቸርች አብሮ ይቆማል? ይገርማል።
ያኔ በጣም ትልቁ ገንዘብ ቸርች አገልግለን የሚሰጠን 50 ብር። እኔ ትዝ ይለኛል ነቢ ብርቱካን ጋር ነበር የምናገለግለው ያኔና ጌዲዮን ሽፈራው አወቀው ዘምሮ እያለፈ ነው ኢየሱስ ከሱ ጋር አብረን እናገለግላለን። ከዛ 100 ብር ድፍን ይሰጠናል። እሱ ከተቀበለ እኔ ከኋላ እየሄድኩኝ ዘርዝረን ልንካፈል። እኔ ከተቀበልኩ እሱ ከኋላ ልክ ኢሳማኮ ፊት ለፊት የእስጢፋኖስ ቤተክርስቲያን ፊት ለፊት ማደያ ነበር። አሁን የለም መሰለኝ። እዛ ነው በቃ ሁሌ ዘርዝረን እና በዛች እነዛ ልጆች ማሳገድ ከበደኝ። ምን ታደርጋለህ? ከዛ ወዲያው አገልግሎት አቆምኩኝ። ወደ ስራ ዓለም ሄድኩኝ። ጋራጅ ምናምን እንደዚህ ትምህርቱንም ታውቀው ማለት ነው በዛው? ያው ትምህርቱን ያቆምኩት ገና ወደ አገልግሎቱ ስገባ ያኔውኑ ያቆምከው? ያኔ ያቆምኩኝ። ያዛ በቃ ከባድ ታይም ተጀመረ። ከዛ በኋላ ማረሳው 7 አመት የማረሳው 7 አመት አለፈ። መች ነው ቲክቶክ ላይ አይ ቲንክ ያየሁት ቆይቷልና ፖስት አድርገ ነበር ፎቶውን። በጣም ወድቀ ይሁን መንገድ ላይ በዛ 7 አመት ማለት በዛ 7 አስታውሰዋለሁ። በሱስ ይሁን አይዶ ጠጥታ ይሁን ጠጥቼ ሰክሬ ደርሼ በር ላይ እግዚአብሔር የአንድ መዝሙር አለ አይደል? እንደ ቀልድ ያለፈው አስቸጋሪው መንገድ በኋላ ተዘምርልናል ደስ ይለኝ እና በሱ መዝሙር አድርገ ፖስት አድርገ ነበርና በዛን ሰዓት ነበር ያኛው ነገር ተፈጠረ። በዛ 7 አመት ውስጥ በጣም ከባድ ጊዜ ነበር። በቃ እግዚአብሔር ሊያስተምር ሲፈልግ ይሁን አላቅም። አንዳንዴ ሰዎች እየወደዱ አያግዙ የሆነ በቃ ብቻውን እሱ ሊያስተምር የሚፈልግበት ታይም አለ። እንደዛም ሆኖ ደግሞ በቃ ቤተሰብን ደግሞ የሆነ ውጤታማ በቃ የለፋለትን ነገር ላይ ሳታደርስ ስትቀር በጣም ዲስከሬጅ ትሆናለህ። አንዴ እንደውም የማረሳው በቃ ጭንቅላቴ ውስጥ የሚገባው ምን አለች መሰለህ? ትንሿ እህቴ ከኔ ቀጥሎ ያለው ወንድሜ ይሄ ክፍለ ከተማ ላይ ምናምን ቀበሌ ላይ ምናምን በጣም ብዙ ጊዜ ይሳተፍ ነበር። እሱ ይወዳል። በቃ ኤንቨሎፕ ይዞ ነው የምታገኘው እንደዚህ በቃ ልጅ ነው ግን በቃ ይሆን አላውቅም ቀበሌ ቤት እንዲሰጠው ይሁን ከዛ እየሰማክ እና የሚገርም ምን ያደርጋል መሰለ ስብሰባ ምናምን ሊጠሩ የለ እሑድ አበል ይሰጣቸዋል። አስበው እኔ የሱ የ6-7 አመት ታላቁ ነኝ። ቸርች ቀኑ ሙሉ አገልግዬ ውዬ መጥቼ የሱን ግማሽ ብር አላገኘም። ከዛ ጸጋ ቆይ ቸርች ሄደ ስንት ይሰጣዋል አለች። እንደዚህ ታዲያ ከዳንኤል ጋር ለምን አንተ ክፍለ ከተማ ተሰበሰበ እዛ ያስመዝግብ ምናምን ነገር ሁላ አስበው እንደዚህ እስክትባል አገልግሎትን ጌታውን ወይ ትላለህ። በቃ ልብ ይነካል በጣም ትምህርት አቁመሽ እነሱን እያስተማርሽ ሁሉን ነገር አቁመህ እንትን እያልክ እየታገልክ ያም ሆኖ ውጤታማ ሳይሆን ከዛ የሄድክበት ነገር ራስህን ውጦ ሲያስቀርህ አስበው በጣም እነሱን አተርፋለሁ ብዬ እኔ ራሱ በዛ ሰዓት ህይወቴን አጣሁኝ። እግዚአብሔር ደረሰላቸው እንጂ እኔም በቃ አቅቶኝ ጥያቸው ነበር። ግን እግዚአብሔር ታማኝ በጣም። ከዛ በኋላ እንዴት ነበር ወደ ትዳር ህይወት የገባኸው? አግብተሃል አይደል? አዎ። ልጆችም አሉ እንዴ? አንድ ልጅ አለኝ። ልጆች አይ ይኖራሉ። አንድ ልጅ አለኝ አሁን 2 አመቱ ነው። የሚገርም ካገባው ከ3 አመት በኋላ ነው የወለድኩት። 3 አመት ቆይተ 3 አመት አስቻለኝ። ይገርም ችሎት አይ 1 አመት አካባቢ ምን ነበር መሰለ ወንጌል ለመስራት በደሌ የምትባል ክፍለ ሀገር ሄደን ነበር። ይዣት ሄጄ ነበር ባለቤቴንም እና እዛ ቆይተን አገልግለን ከዛ ተመለስን። ያው ነገሮች እስኪስተካከሉ ምናምን ብለን ትንሽ ቆየን። እዛ ጌታ ረዳን። ያው አንድ ልጅ ሰጠን። ይገርም ያ እስቲ ወደ ትዳር የገባበትን አጋጣሚ ያጫውተን ትንሽ። ከዛ ህይወት በኋላ ትራንዚሽን ታይም ከ7 አመት በኋላ እንዴት ወደ ትዳር እንደመጣ ምን ሆነ መሰለ እኔ ትንሽ ከባድ አካሄድ ነው የሚሄደው። አንዳንዴ መፍትሄ ብዬ የምወስደው ነገር ሲሆን ሰው ሲጨንቀው የሚያደርገው ነገር አለ አይደል? አንዳንዴ በቃ ጸልዬ እንትን እና ይሄ ማለት ትዳሩን ሳይሆን ከባድ እንትን ብዬ ያሰብኩት ያልኩ ምን መሰለ ከዛ ካለውበት ነገር ለመውጣት የሥራ ነገር መስራት እንዳለብኝ ምናምን ነገር ነበር የገባኝ። በቃ ስራ ግዴታ ነው፣ ምክንያቱም ማንም እንደማይረዳኝ ስለማውቅ። ከዛ ስራ ብዬ የጀመርኩት ነገር ግን አሁን ላይ እንደዚህ አሁን ሚዲያ ላይ የማይወራ ነገር ነው። በቃ ይሄ ወንጀል የሆነ ነገር በቃ ከሱስ ጋር የተገናኘ ነገር ምናምን ማለት ምን በቃ እኔን ያኖረኝ አንደኛ በዛ ሰዓት ምን ሆነ መሰለ ሙሉ በሙሉ ከቸርች ተለያይቻለሁ። ሙሉ በሙሉ በቃ ወጥቻለሁኝ የለውኝም። ከዛ በፊት ምንድነው ራሴን እንትን ለማለት
እኔ ትልልቅ ዘፈኖች የተሰሩበት ስቱዲዮ ነበር ሙሉው ማድረው። አብይ አርካ የሚባል አንድ ምንድነው አቀናባሪ ነበረ እዛ። የእነ አስቴር አወቀ የእነ ኩኩ ሰብስቤ ትልልቅ ዘፋኞች የነሱ የነሳሚዳን ምናምን አልበም ሲሰራ እኔ እዛው ቁጭ ብዬ ግጥም አብሬ ከነሱ ጋር ሳንሱር አደርግ ነበር። ኤርሚያስ ታደሰ የሚባል አንድ መርከብ ካፒቴን ነበር። ጸጋዬ ደቦጭ የእነ ጥላሁን ገሰሰ ምናምን የጻፈ እዚህ ጋር እና እዚህ ጋር አስቀምጠው እኔ መሀል ላይ ቁጭ ብዬ በሱስ ውስጥ ሆነን እነሱ ግጥም ያስተምሩኝ ነበር ምናምን ግጥም አጻጻፍ ምናምን ያኔ ነበር ምለምደው እና ያኛው ነገር ግን በቃ ገደለኝ። በቃ ሱሱ ገደለኝ። በቃ ይሄ አርቱን ሳይሆን ሙዱን የተቀበልኩት። ወጣቶች አሁን በቃ ብዙ ጊዜ የምንሸወደው አሁን ሙዚቃ ብለን ስንወጣ ከቸርች ሙዚቃውን አይደለም ቀጥታ የምንሰራው። መጀመሪያ ሄደን ዝፍቅ የምንልበት የሆነ ላይፍ አለ። ያንን ነገር ለመተው የሄድኳቸው መንገዶች ምንድናቸው? በፊት ጋራጅ ሰራን ነበረ። እሱን በቃ ያንኑ ስራ ለስራ ብዬ ስፈልግ አጣሁኝ። ላቢያጆ መኪና ማጠብ ጀመርኩ። ከዛ እንደምንም እግዚአብሔር ረዳኝና አንድ ከጎን ያለው ልጅ ደግሞ የተወሰነ ነገር እያሳየኝ ዘይት መቀየር ምናምን እንደዚህ ተጀመረ። በዛ ውስጥ በቃ ያ በቃ ላይፌን ትንሽ እያስተካከልኩ ምናምን ከዛ ኦንላይን ማታ ማታ ስልክም አልነበረኝም በእህቴ ስልክ ነበረ በቃ ፌስቡክ ምንም ቼክ ማደርገው። ከዛ በፊት ብርቱካን ቸርች ምናምን ሳገለግል ነቢ ብርቱካን ጋር ማያት ልጅ ነበረች። ያው እና ይል ታያላችሁ ከላይ እኮ ይታያል መድረክ ላይ ይታያል። እና ማያት ልጅ ነበረች። ከዛ ያኔ ያው በቃ በአይንም ነው ምናምን ብዙም አንግባባም እንደዚህ። ከዛ ጊዜ በኋላ ግን ኦንላይን ምናምን አወራን። ከዛ ተገናኘን። ያው ጌታ ነገሩን ወደ ትዳር ቀየረው። ከዛ ያው በጣም አንድ የተወደደ ፓስተር አሌክስ የሚባል ሰው አገኘኝ። መንገድ ላይ ነው አጋጣሚ ያገኘኝና ሲያይ በቃ ጉስቁል ብያለሁ። የሆነ የተመታ እንትን ላይ ነው ያለሁት። ሱሬም ልብሴም ምንም በቃ እንትን ያለ ነው። በጣም በቃ በዚህ አጋጣሚ የማመሰግነው ምንም እንደዚህ ነበርክ እንዲሆንክ ምናምን አላል። እኔ እኮ ብሄድም አይቀበሉኝም የሚለው ነገር ነው ቸርች እንዳልሄድ ያደረገኝ። ምክንያቱም ራሴን ሳየው በቃ እዛ ጋር ደግሞ አሁን ከፔንቴ ጋር ልጨቃጨቅ ፔንቴን ደግሞ አውቀዋለሁ። የሆነ ትንሽ ሲሆን በቃ እግዚአብሔርን የሚወድ ይመስላል እንጂ የእግዚአብሔር የሆኑትን አይወድ። የሆነ እንትን የምንለው ነገር አለ። ከቆመው ጋር ነው የሚቆመው። ብዙ ጊዜ የምንሳሳተው ነገር አለና አይቀበሉኝም እንደዛ ያደረጉኝም ብዬ ስለማስብ አልሄድም ነበር። ያ ሰውዬ ግን በደግ አደረገኝ። ከዛ እንዳልኩ ኮምፖዚሽን ምናምን እሞክራለሁኝ፣ ሙዚቃ ሰራለሁኝ። ቢሮውና በቃ ስራ ትገባለህ አለኝ እና በአንድ ጊዜ 5000 ብር ደሞዝ አለኝ ማለት ነው። በኢየሱስ ስም ፋሲካ ሆነ። እኔ እኮ አስበው ሳምንቱ ሙሉ ጋራጅ ሰርቼ 1200 ብር እሱም የሁለት መኪና የሶስት መኪና ምናምን ታጭበረብረናለች ልጅቷ። በቃ 3-4 መኪና ሰርተው 2 ነው የሰራሁት ይባላል። በቃ አይበቃም። አንድ ያ ትልቅ ብር ነበረ ለኔ በወር ነው የምልህ። እና 5000 ብር ከዛ ደግሞ ደስ የሚለው ስቱዲዮ ቁጭ ብዬ ስቱዲዮ ተሰጥቶኝ ማክ ፒሲ ተሰጥቶኝ ኪዩኤስ ተጭኖልኝ ቀኑን ሙሉ ምንድነው የማደርገው እሱ የሰበከውን ስብከት ወደ ሲዲ መቀየር። ምን ጠቀመኝ? ኤርፎን ተሰክቶ ባር ለምትውለው የምትሰማው ነገር ቀኑን ሙሉ በቃ መንፈሳዊ ነገር ሆነ። ስብከቱን እየሰማውን ከዛ መውጣትም አያምረኝም። ከምሳቃ ነበር ይዤ የሚሄደው ከቤት በስነ ስርዓት ቢሮ ገባለሁ። ከዛ ራሱ ያ ፓስተር በደል ላከኝ። ሙሉ ቸርች ብቻ የመራው ማለት ነው። ራሴ መባ እየሰበሰብኩ ራሴ ኪቦርድ እየጫወትኩ እየዘመርኩ ከዛ አሁን ደግሞ እንሰብካለን እያለን ራሴ ከዛ ማረሰው ወደ ፕሮጀክተር ሰቅዬ አንድ ድፍን 2 መጽሐፎች ዘጸአትና ሮሜን አስተማርኩ። ከዛ በሳምንት 3 ቀን ነበር ፕሮግራሙ። ከዛ ቶፒካል ቲቺንጎች ደግሞ በሳምንት 1 ቀን እያደረኩኝ ለ6-7 ወር እንደዚህ አካባቢ ቆይቼ መጣ። ከተመለስክ በኋላ ማለት ከዛ ስመለስ አዲስ አበባ ሌላ አርጋናት የቀበለችኝ ጌታ ረዳኝ። በምንም አንድ አጋጣሚ አንድ ቸርች ቆሬ ቪክትሪ የሚባል ቸርች አለ መካኒሳ አካባቢና ያኔ በፊት ግባባው ነበር ያንን ፓስተር እና ከበደሌ እንደመጣው ደወልኩለት። እዛ አገልግሎት ሰጠኝ። እንደ ቀልድ ያለፈው የምትለው ነው ቀደም ያነሳትን መዝሙር እስኪ በልልን እሷን ዘመርኩ። ታሪኩን ልጨርስልህ አቋ እሺ በጣም አዘምራለሁ እያለ ስለነበረ ነው ተጠበቁ ነበር። አጋጣሚ እሱ ዘመርኩኝ። ያው የራሴ ቴስቲሞኒ ስለነበር በዚህ አጋጣሚ ስለዚህ መዝሙር አንድ ማንሳት የምፈልገው ሐሳብ አለና እሷን ቆርጦ ለቀቀ። ማን ልክ እንደለቀቀው ራሱ አላውቅም። እግዚአብሔር በአንድ ቀን ታሪክ ሲቀይር በማግስቱ ጠዋት አንድ ፓስተር ደወለልኝ። ምንድነው እላለሁ። አንተ ከተማውን አመስከው አይደል አለኝ። ምን
አጠፋው ደግሞ ማለት የሆነ በቃ ሁሌ አጠፋ ስባል የኖርኩ ልጅ ስለሆንኩ ደግሞ ምን አደረኩኝ ምናምን ይሄው ቲክቶክ እንዳለ ያንተ መዝሙር ነው አለ እንደምንም ሮጥኩኝ ሱቅ ሄድኩኝ ፓኬጂንግ ገዝቼ መጥቻ ያለው እንደ ቀልድ ያለፈው ዱዌት የተደረገ የዛን ቀን ብቻ 1000 ሰው በአንድ ቀን አይ ጌታ አልኩኝ ከዛ በቃ አገልግሎት እንደ አዲስ በኃይል ተጀመረ አሁን አንድ 5 አመት አይሆንም 5 አመት ያለው 5 አመት አካባቢ መዝሙሩ ግን ከዛ በፊት ያኔ ገና ጎዳና ሞድቀን ነበርና የዛ ሰዓት የጎዳናው ላይፍ ላይ እንግዲህ ከቤት ወጣ ያልነበረ ሰዓት ማለት ነው ያ በቃ ወጥቼ ዶሮ ማነቂያ አሁን ቦታውን ፈርሷል የለም መሀል ላይ ቁልቢ ጠጅ ቤት የሚባል ነበር እና በቃ መጀመሪያ ጠዋት 12 ሰዓት የገባ ሰው 2 በነፃ አለው የትም ጠጅ ቤት ህጉ እንደዛ ጉድ እኮ ነው እና ያቺን 2 በነፃ ለመቀበል ከዛ በኋላ ሞቅ ካለኝ ቀሪውን ያስብበታል ከየት እንደማመጣ አስበው አውቀዋለሁ ገንዘቡ ከዛ እንደዛ ባልኩበት ሰዓት እዛው ተኛለሁ ከዛ እዛው ጠጅ ቤት ጠጣለሁ ማታ ሲመሽ እዛው ፊት ለፊት አንድ ጸጉር ቤት በረንዳ አለ እዛ ላይ እንተኛለን ከእህቶችህ ጋር ብቻዬን እውነት ለነሱ የቀበሌ ቤት ተሰጣቸው እግዚአብሔር ደረሰላቸው ከዛ ከወንድሜ ጋር በጣም ከባድ ጸብ ተጣላን እዛ በቃ ያው እኔም ትንሽ እየጠጣሁ ረብሽ ነበር ያኔ እንዳይመጣ ተብዬ ታገድኩ እዛ ያው መሄጃም ጠፋ እዛ ላይፍ ውስጥ እያለው እንግዲህ አንዳንዴ በሌሊት መዝሙርን የሚሰጥ ይላል አይደል መጽሐፍ ቅዱስ እና አንዳንድ ለኔ ደግሞ አንዳንዴ እግዚአብሔር ካለበት ነገር ሊያወጣ ሲፈልግ ወይ መልአክ ይልካል ወይ አቅርቦት ይልካል ወይ ሰው ይልክላል ለኔ ግን ያቺ መዝሙር ነው የሰጠኝ ከዛ እሷን ከዘመርኩ በኋላ የሚገርም አዋሳም ደርሼ 1 አመት ቆይቼ ተመልሼ ነው የመጣሁትና ማንሳት መፈልገው በዚህ አጋጣሚ አዋሳ ሲሄድ እዘምራለሁ በጣም እንግዲህ ያው የሚያቁኝ ዘማሪዎች ያቁኛል በጣም እና እዚህ ጋር ጽፋለሁኝ ቁጭ ብዬ ካንተ ጋር መሄድ ከሆነ በእናትህ ዘምሮ እላለሁ በቃ ሄደ ብትቀደው ደስ ይለኛል እኔ ካሴት አውጥቶ እንትን ማለት እንደዚህ ሞራሉም አልነበረኝም አንደኛ ገንዘቡም የለኝም ስቱዲዮ የሚሄድበት ይኸው ከሷቸው ጋር እንኳን ስንት ታሪክ አልኳል በዛ አጋጣሚ የምሬን ነው እና አዋሳ ለአንድ ዘማሪ ያንን ነገር ሰጥቻለሁኝ የሚገርም ነገር ያቺ መዝሙር ሰጥቻት ነበር እና በጣም በቃ ለማንሳት ራሱ በጣም የሚከብድ ልጅቷ ደግሞ አሁን ወደ ጌታ ሄደች እና በዘመርኩ ቁጥር የሷ ወዳጆች ያው ካለው ነገር አንፃር ነው ትዝ ይለኛል እንግዲህ ሙዚቃውንም የሰራው እኔ ከኔ ጋር አብሮ የሚኖር ፍጹም አባቴ ይባላል ያቀናበረላት እና አባቷ ደግሞ በጣም ወዳጄ ነው በጣም ብዙ ስራዎች ያሰራይ ነበር ካሜራ ምናምን ይሰራል በጣም ትልቅ ፕሮዳክሽን አለው ቪዲዮ ፕሮዳክሽን እና ያው በቃ በቸርነት በደግነ እኔ እዘምራለሁ ብዬም አላሰብኩም እና አንዳንዴ ግጥሙን በማስተዋል ካየው ለምሳሌ ብቻውን አይደለም ብለን ያለውለት አምላክ እንዳለ ይነገርካቸው የምታመንበት የሚለውን ጾታውን እንኳን ሳቀየር ነው የዘመረችው እና አሁን ከተወሰነ ጊዜ በኋላ ልክ ልጅቷ ወደ ጌታ ከሄደች በኋላ በሚያስጠላ ሁኔታ ሊያጣሉ ነው አይደረግም እንደዚህ ልክ አይደለም ምክንያቱም የኔ መዝሙር የሚባል ነገር የለም ሲጀመር ሁላችንም የዳዊትን ነው የምንዘምረው እኮ አይደለም ከመዝሙረ ዳዊት አውጥተን እንደውም በዚህ አጋጣሚ 3 ዘማሪዎች መዝሙራችን ከዚህ በኋላ መድረክ ላይ ከተዘመረ ከዩቲዩብ እናስወርዳለን ብለው አንድ ቸርች ማስተዋቂያ ተነግሮናል የምሬን ነው ሰሞኑን አንድ ቸርች ገብቼ አደራ የከሌን ስም መጥራት አልፈልግም የከሌን እና የከሌን እንዳትዘምር መድረክ ላይ ተባልኩኝ ለምን አልኩኝ ከዛ ሪፖርት አድርገው ከዩቲዩብ ያስወርዱታል ተባለ እነሱም የዳዊትን እየዘመሩና በጣም እኔ ከነጻ ይዘለቀ ጋር ከናስፎ ጋር ከነዳንኤል አንበ ሚካኤል ጋር ከነሱ ጋር እንግዲህ ይኖርኩ ሶዬ ምን ብዬ እንደዚህ አይነት ነገር ውስጥ ከባድ ነው በጣም ብትችሉ እንግዲህ መዝሙራችሁን ፍቀዱልን እንዘምርላችሁ ያው ከድሮ የሚያደግነው ቸርች ውስጥ ዝማሬዎች እየተዘመሩ ነው ያደግነው ያ አሁን ላይ ግን ደግሞ የሚመጣውም ህዝብ እንዲያመልክበት ነው ጌታ አሁን እንደውም አንዳንዴ ብዬ ማስበው እኔ ምንድነው የመዝሙር ይዘቱ ስለተቀየረም አሁን ማንሳት መፈልገው ዘጋ ምን ይሆናል መሰለ ከመድረክም ባሻገር ብዙ ጊዜ አንዳንድ ሰው ያበዛዋል የራሱም ዝማሬ ሳይኖረው ሙሉ የሰውን ብቻ ገብቶ የሚዘምር ሰው አለ እንደዛ አይነት ነገሮች እነዚህ ሰዎች ለፍተው ነው የሚሰሩት መታረም አለባቸው ግን መድረክ ላይ ሰው አይዘምር ዘመኑ ደግሞ የሶሻል ሚዲያ አይደል
መድረክ ላይ ስትዘምር የግድ ትቀረጻለህ። ቸርቹ ለምን ፖስት ያደርገዋል እኮ ነው። ቸርቹ ፖስት አድርጎ ገቢ ያገኝበታል። ስለዚህ በእኛ መዝሙር ለምን ምን ችግር? አይ ይሄ ኢንቴንሽኑም ልክ አይደለምና ጤነኛም አይደለም። ያ በጣም ደግሞ በጣም የሚወደዱ እኔ አሁን በጣም የምወዳቸው ሰዎች ናቸው እነዚህ አሁን ሶስቱ ዘማሪዎች የማይነኩ የሚባሉ። ይሄ ከኦልድ በጣም ከሽማግሌዎቹ አይደሉም። ይሄ ሚድል ላይ በጣም አሁን ከምናከብራቸው ገንዘብ እኮ መጥፎ ናት። ገንዘብ ነው የሚያመጣው። በኔ ዩቲዩብ ብቻ ይለቀቅ አይባልም እንዴ? አይ ይሄ ከባድ መዝሙር አንደኛ ዘፈን ቢሆን እንደዛ ብንካሰስ ያምርብናል። በቃ ኢንተርቴይንመንት ነው። መዝሙር ለእግዚአብሔር ክብር እኮ ነው። እኔ አሁን ዛሬም ቢሆን ማለት ነው ብዙ መዝሙሮች አሉ ለብዙ ዘማሪዎች የሰጧቸው የእውነቴን ነው። አሁንም ቢሆን በመስጠት ነው ያምናለሁ። ምንም ችግር የለብኝ። ምክንያቱም እኔም ካልፈለኩ ስቱዲዮ ሄጄ እንደዚህ ማድረግ ካልፈለኩ ምን ችግር አለው እነዚህ ልጆች ቢዘምሩት? ደግሞ ምንም ችግር አሁን የኛም እንትናችን ይመስለኛል እኔ ያደግንበትም እንጂ ከገንዘብ ጋር በተያያዘ ያለን ነገር ነው እንጂ ምንም ችግር እኮ የለውም። አንድ ሰው ቢዘምረው ዝማሬ እኮ ግጥምና ዜማ ችግር የለውም እኮ። ግን ምንድነው ማለት ነው አሁን ላይ አሁን እኔ ደስ ያለኝ እሱ አንዳንድ ሰዎች ዘማሪዎች የራሳቸው መዝሙር የላቸው በከቨር ብቻ ነው የሚታወቁት። ከቨሩንም አበላሽተው የሚሰሩ ብዙ ሰዎች አሉ። ሜቢ ከዛ አንፃር አይተውት ከሆነ የሆነ ኦፕቲሚስቲክ ከሆነ አንፃር ስቱዲዮ ገብተው የሚሰሩ ሰዎችን አሁን የሚገርም ነገር የሱ መዝሙር ነው ተብሎ እንደዚህ ይቺ እንደቀልድ ያለፈው ራሱ በጣም ስታጨቃጨቀን እኔ አዋሳ ነው እንግዲህ ከሄድኩኝ የምሰርቀው አይደለ ሰረኩ ከተባለ ከዛ በፊት ረቢራ ካወቀው አቀናባሪ ረቢ ማለት ስጽፈው ያውቃል፣ ስወድቅ ያውቃል፣ ስነሳ ያውቃል። በህይወቴ እንደሱ የሚያቀኝ ሰው የለም። በቃ የመጨረሻ ትልቅ ጓደኛዬ እኔ በእግዚአብሔር እውነት በዚህ አጋጣሚ ረቢ በጣም ማመሰግን። የሚገርም ነገር ጎዳና ምናምን አቅቶኝ አንድ ጊዜ ስራ ተቀጥሬ አክስቴ ጋር ምናምን ብዬ ደብረ ብርሃን ሄድኩኝ። እኔ ሄድኩት ናይት ክለብ ውስጥ ነው ልሰራ። አፈላልጎ ፀሐይ ዘለቀን አገኛትና ለፀሐይ ዘለቀ ይነግራታል። ከዛ ከሷ ጋር አብረው ብር ልከውልኝ አንተ እግዚአብሔር ሰው ነዛ እንደዚህ አይነት ስራ አሰራም ተብዬ አስመልሳኝ ፀሐይ ዘለቀ ልጇን ከመኝታ ቤት እንግዲህ አስወጣታ የሱን ክፍል ለኔ ሰጣኝ። እዛው ቁጭ ብዬ የዛ ሰዓት እንግዲህ አዋሳ ልድኩኝም እዛ ስዘምር ያውቁታል። ከዛ በፊት ለረቢራ የሚገርም ከረቢ ስቱዲዮ ውስጥ ከሷ በፊት ለአንድ ኤቢ አቤኔዘር ለሚባል ዘማሪ ሰጥቼው ነበር። እሱም ዘምሮታል አለቀቀውም እንጂ የሚገርም ነገር ማለት እኔ የኔ ነገር ስለሆነ በቃ እንዲሰማልኝ እፈልጋለሁ። እግዚአብሔር እዛው ውስጥ ያደረገልኝ ነገር ነው። በቃ ትክክለኛ የኔ ታሪክ ነው እዛው ውስጥ ያለው እና አይ በቃ ምን ኩራራበት ነገር መሆንም የለበትም ሲጀመር አንድ የምንሰራረቀውም ነገር አይደለም። እኔም ሁላችንም ሊሊም ተነስተው አቤቱ ጉልበቴ ይወዳሉ ሲሉ ከመዝሙረ ዳዊት ነው እንግዲህ እግዚአብሔርን በመተማመን የሚጠባበቁ እንደ ንስር ያድሳሉ ሲሉ ከኢሳይያስ አውጥተን ከማርቆስ አውጥተን እንደዛ ነው መዝሙር የምንዘምረው እንጂ ይሄ እንደ አርት ንፋስና አይቼ እንትን ባልኩኝ ምናምን ብለህ የምታወራው ነገር አይደለም እኮ። ስለዚህ ምንም ችግር የለውም ባይከፈልም ቢከፈልም ኢንቴንሽናችን መቀየር አለበት ነው በቃ ማለት ሁላችንም እግዚአብሔርን ነው እያገለገልን ያለ ነው ማለት እኔ ልታይ አይደለም የምዘምረው እሱ የዘመረውን ብዘምር ምንም ማለት አይደለም። እና አሁን ላይ ምንድነው ዘመኑ እኔ የሆነ ምስክርነት ሰምቻለሁኝ ምንድነው የራስህን መዝሙር ስራ ተባለ። አይ የራሴን መዝሙር አሁን ብሰራማ አይታወቅልኝም አይሰማልኝም፣ ስለዚህ ከቨር ልስራ የከሊኝ ልስራና ልታወቅ እና ይሄ ኢንቴንሽን ሆኗል ብዙ ሰው ልታወቅ ምናምን አይነት ነገር። ግን ያ አይደለም መሆን ያለበት። ጄንዊንሊ የራሳችን መዝሙር ካለንና ብንዘምረው እዚህ ጋር የእግዚአብሔር መንፈስ እስካለበት ድረስ የህይወት ምስክርነት እስካለበት ድረስ አለመታወቅ አይችልም፣ አለመሰማት አይችልም፣ አለመነካት አንችልም። አሁን ያንተን መዝሙር ሰምቼ አለመነካት አልችልም። ለምን ሰው ከህይወቱ ሲጽፍና ከዝም ብሎ ግጥም ብቻ መጻፍ ስለሚችል ሲጽፍ ይለያያል፣ አነካኮ ራሱ ይለያያልና ከህይወታችን እና ለዛ ነው አሁን ላይ ብዙ ከቨር ይቅርታ ግን ምንም ማድረግ አልችልም። ይሄን ስል ከቨር ሲበዛ እኔ ማየው በቃ ከህይወታችን የምንጽፈው ነገር እንደሌለ ሳስብ ነው ከቨር የሚበዛው እንጂ እነ ሊሊኩ ለጸሎት ተንበርክካ ነው እኮ መዝሙር ተቀበላ የምትመጣው። ስለዚህ እንዴት ነው የተንበረከከን አይደለም ወይ? ሁለተኛ ደግሞ ዓለምም ገባ ብዬ አስባለሁ እኔ። ዓለም ወደ ቸርች መጥቷል። አሁን መዝሙር ሰው ኢንቴንሽን አሁን ምንድነው? እንትን እኛም ወደ ዓለም ሄድን እንጂ እኛ ገባን ወደ ዓለም። ለምን አሁን ፍምስና ዓለም ላይ ነው ያለው። ቸርች ላይ ሰው ዘመረ ባይዚ በፊት አሁን ቸርች ላይ ካየ ፕሮግራም መሪ ነው የሚባለው። እስኪ አንድ ሰው ዝማሬ የሚመራን ካለ ነው የሚባለው። አንተ ስትቆም እሑድ ፕሮግራም በፊት ስታገለግል ዘጋ እንዳልከው በዘጠናዎቹ ስትወርድ ሰው መጥቶ ከሌላ ምዕመን የተለየ አተቃቀፍ
ፎቶ እንነሳ አይደለም ሰላም ብሎሽ ነው የሚወጣው አሁንስ መዝሙር የሰራ ሰው እንደሌላ ነገር ነው የሚታየው ኢንተርቴን ነው የሚያደርገው ስለዚህ በአንዳንድ ሳይዱ ስናየው ትክክል ይሆናል ግን መድረክ ላይ አይዘመሩን እኔ አልደግፈው ግን ስቱዲዮ ገብቶ ተጨንቆበት የሰውን መዝሙር እንደገና ለመስራት ደግሞ የሚበላሽበትም አለ እንደም እንዳልነው ማለት ነውና ሰውየውን አስፈቅዶ ቢሆን ጥሩ ነው እኔ እንደውም እንደ ጥሩ ልዘምረው ወይ ይሄን መዝሙር ብትፈቅድልኝ ብሎ የሚጠይቁ አሉ ደግሞ የሚፈቅዱም ደግሞ ትልልቅ ዘማሪዎች አሉ ደስ በጣም እነ ታምራት ኃይሌው በጣም በቃ ማመሰግነው ማንንም አስፈቅደው እንጂ በጣም በደስታ ግን ደግሞ ማለት ነው እግዚአብሔርን እኔ ፐርሰናሊ ማስበው ነገር ማለት ነው ዩሲ ብር አውጥተህ ለስቱዲዮ አውጥተህ ለብዙ ነገር አውጥተህ ከቨር ከምትሰራ የራስህንስ ነገር መስራት ቢቻል እውነቴን እኮ ነው ማለት የሌላ ኦሬዲ እኮ ታምራት ኃይሌ እኮ ዘምሮታል አይደል አንተ ስትዘምረው what's the point ነው የራሴን ነገር ግን ይዤ በመጣ ከህይወቴ ብጽፍና ለምን እንደሆነ ታውቃለህ መዝሙር መጻፍ it takes time መነካካት ይጠይቃል ከእግዚአብሔር ጋር መዝሙር ለመጻፍ ስለዚህ እሱን ከባድ ነገር ሰው ከሚሄድ ከቨር ቢሰራ ለዛ ሰው ይቀለዋል ሾርት ከት ነው that's not right ነው እኔ የምለው አሁን የነ ሊሊ መዝሙር የነ ታምራት ኃይሌ መዝሙር ዘመናትን ተሻግሮ የሚመጣው እኮ ማለት ነው ህይወት ስላለው ነው መዝሙሩ ታውቃለህ አይደለ እኔ አሁን ላይ በእጅ ነው የሚቆጠሩት ዘማሪያን ማለት ዛሬ ላይ እኔ ህይወት ላይ በጣም ኢምፓክት አላቸው ከነ ሊሊ ምናምን ውጪ ማለት ነው ብዙዎቹ ማለት ትችላለህ እውነትን ለመናገር ከቨር የሚሰሩ ዘማሪያኖች ናቸው በየቸርቹ እየዘመሩ ያሉት እንጂ አንድ እስኪ ንገረኝ እስኪ የራሳቸው መዝሙር ያላቸው አልበም ራሱ ያላቸው አንድ ጊዜ ተጠራለሽ ከዛ ይደግሙሽ እኔ ግን ብዬ ማስበው ምን እንደሆነ ታውቃላችሁ እኔ አሁን ትንሽ ከትናንተም ምለው ሐሳብ ሙሉ ያወራሹ ልክ ሆኖ ሳለ እኔ አንዳንድ ከቨሮችን ደግፋለሁ መደግፍ ሰው ነኝ ከቨር በአጠቃላይ ኢግኖር አላለም ግን ሁሌ አይስራ ነው ሁሌ አይሰራ የኔ ሐሳብ ምንድነው ተዘጋጅቶበት ገብቶ አይስራ አንዳንድ ከቨሮች አሁን በፊት የተሰሩ እኔ አሁንም መነግረ ነገር ከዚህ አሁን ካልኩ ከሶስቱ ዘማሪዎች አንደኛው በጣም የታዋቂ ድሮ ዘማሪ ደጋግሞ በክሊፕ ሳይቀርብ ከቨር የሰራ ሰው ነው መዝሙር ዩቲዩብ ላይ እንዳይዘመር እና አሁን ይሄኛው እኔ ማምነው ምንድነው ሰው ከቨራውን በጣም የድሮ ዘማሪዎችን በጣም ይቆዩ ሙዚቃቸውን ተማይል ሲሰሩ ያምራሉ እኮ በዚህ ዘመን ከቨር ደስ ይላሉ ግን ምንድነው ኢንቴንሽናሊ ሰው ሁሉ ጊዜ ከቨር በመስራት አይኖርም ገባ ሜሴጅ ቅዱሳኑም ዘንድ ሜሴጅ ስለሆነ አንድ ደግሞ እኔ አንዳንድ ደግሞ አለ ይቅርታ አድርጉልኝና ማልደግፈው ማለት ነው ቸርች ላይ አንድ ሰው የሚታወቅበት ዝማሬ ወይ እና መሰግን አንድ ቸርች ላይ ዘምሮት ቫይራል ከሆነ ሁሉም ቦታ ሲሄድ እግዚአብሔር መልእክት የለውም ሁሉም መድረክ ላይ እና ገና ሲወጣ የሚታወቀው ልጅ ለራሱ እንትና እና መሰግናለን እንትን ሚለው ይባላል እና ይሄ በጣም ፈጽሞ ሮንግ የሆነ ከየት እንደመጣ ምን ስለማላቀው ነው ሁሌ እግዚአብሔር ለሆነ ጉባኤ መልእክት አለው ጸጋ የሆነ ጉባኤ ላይ ስትሄድ መልእክት አለው ቀይረ ደግሞ ሁሉ ሌላ ጉባኤ ላይ ስታገለግል ሌላ መልእክት አለ እንዴ ዝማሬ እኔ በፊት በድሮ ሲደገም አላይ ምክንያቱም እግዚአብሔር በዝማሬው ላይ ይናገራል አትሞስፌር ስለማንቆይ እኮ ነው የመዝሙር አትሞስፌር ስለማይቆይ ዘማሪ ከተዘጋጃች እንደዛ ግን መዝሙር ደግሞ ሁሌ እንዳለችው ቀደም እሷ መነካካት ይፈልጋል ዴሊ በቃ ህይወት ይጠይቃል መዝሙር ለመጻፍ እውነት ለመናገር የምሬን ነው እኮ ማለት ገብቷል አንዳንድ መዝሙሮች እኮ አሉ ገና ስትሰማቸው እንባህ የሚቀድምህ እኮ መዝሙሮች አሉ ገብቷል አሁን ያ ነገር ለምንድነው ህይወት አለው ከዛ ግጥም ጀርባ ህይወት አለው ነገር ግን አሁን ምንድነው ልክ እንዳልኩ ኢንቴንሽናችን እግዚአብሔርን ፒውርሊ ማገልገል ሳይሆን መታወቅ ሆነና ማለት ነው የሆነ ቦታ የሚዘመረው የሚያዘልል መዝሙር የሆነ ነገር መዝሙሩና እኔ አሁን ለምሳሌ ሙሉ ወንጌል ልንገር ካለው ነገር አንፃር የሆነ መዝሙር ይዘመራል ከዛ የሆነ ደግሞ የማይታወቅ መዝሙር ይዘመራል ጉባኤው ቁጭ ብሎ የሚሰማው ማለት መልእክት የሆነ መዝሙር አለ የሚዘመር አሁን ያንን ሌላ ቸርች ብትሄድ ሁሉም ላይ ነካ ይችላል ግን አሁን እዛ አካባቢ ምንድነው የተለመደው ጸጥ ብለህ ትሰማለህ መልእክት ነው በቃ እሱ መዝሙር ገብቷል ግዴታ አንድ መዝሙር ማዘለል የለበትም የሆነ ነገር መኖር የለበትም በቃ ይንካ ህይወት ይኖረው አንዳንዴም እኮ በዋልዝ ብቻ እኮ ሊያልቅ ይችላል እንደ እግዚአብሔር መንፈስ ነው የምትመራው ግን ምንድነው ኢንቴንሽናችን መታወቅ ሆነ ኢንቴንሽናችን ድምጽን ማሳመርና መቀላለጽና የሆነን ሰው መምሰል ሆነ ገብቷል አይደለ አሁን እሱ የራሱ ከለር አለው አሁን እኮ ጸጋም ያለው ቅድም ምንድነው እንትንም አደገ እንጂ አሁን ምንድነው በፊት ቸርች ዝማሬዎች ሲሰሩ ኢንቴንሽናችሁ ገንዘብ አይደለም ባይተው ኪንግደም ማይንድ አሁን እኔ ባይዚ እንኳን ተው እኛ ከቨር የሚሰሩትን ብቻ ነው አይደል ምን ነው የራሳቸው መዝሙር የሚሰሩ ሰዎች ለራሱ
ገባህ? እኔ ሰው ተጨንቆ መስራት አለበት ብያለሁ። ገንዘብ መስሪያም ነው መዝሙር ብያለሁ። አንዳንድ ሰው ምን ይላል? ሙሉ ንብረቴን አሟጥጬ ነው አልበም የሰራሁት ይላል። እግዚአብሔር ሙሉ ንብረቴን አሟጣ አልበም ስራ አይደል? ስትሰራ አልበም ለሰው በረከት መሆን መቻል አለበት። እና የበፊት ዘማሪዎች አልበም ሰርተው ሙሉ ለቸርች በረከት ብሎ ይሰጣሉ። አሁን ምንድነው ያመጣው? ገንዘብ ሜክ ማድረጋችን በመዝሙራችን ምንድነው የሚሆነው? የኔም መዝሙር ሰው እንዳይዘምር ይሄ እኮ ሼም እኮ አደገ አይደል እንዴ ነገሩ? ቲክቶክ ሪፖርት እያደረገን አይደል እንዴ? ማለት እኔ ብቻ ልትወቀው ነው እኮ ቲክቶክ ሪፖርት እየተደረግን እኮ ነው አይደል? ክርስቲያኖች በራሱ ሪፖርት ይደረጋል። ታዲያ ይሄንማ ማንሳት አለበት። ያሳፍራል። እኔ እንደውም አንድ የሰማሁት ነገር ምንድነው? አንድ ሰው ምን አለ? እግዚአብሔር ይባርካቸው፣ በጣም የሚገርሙ ሰዎች አሉ። እኔ የምባርካቸው ዘማሪያን አገልጋዮች ሰው እንዲወጣ የሚፈልጉ ሰው የሆነ ነገር ፖስት ሲያደርግ ወስደው ፔጃቸው ላይ ፖስት ያደርጋሉ፣ ሪፖስት ያደርጋሉ። ምክንያቱም ለህዝብ በረከት አሉ ዘማሪዎች፣ እንደዛ የሚያደርጉ ዘማሪዎች፣ አገልጋዮች። አንዳንድ ደግሞ አሉ በጣም ከባድ ሰዎች። ለምን አባቱ ነው መፖስትለት? እሱ እንዲታወቅ ከምንም እኮ ነው ከመሬት ተነስቶ እሱ እንዲታወቅ ነው መፖስትለት። እኔ ወስጄ ይላል። ይሄ እኮ በጣም ሼም ነው ክርስቲያን ዘንድ። ቢቻላቸው ሪፖርት የሚያስደርጉ አሁን አንተ እንዳልከው የሰውን አካውንት ሪፖርት አድርገው የሚያዘጉ ይኸው የኔ ተደርጓል። ሰው ተደራጅተው በዛለ በዚህ አጋጣሚ ኮፒ ሊንክ አድርጉልኝ። በዚህ አጋጣሚ ኮፒ ሊንክ አይደለም እንተሳሰብ ነው፣ ሰፖርት እንደራረግ። የምሬ ነው። አሁን እኔ ለሱ እኔ ነኝ ያለሁለት፣ ለዮሲ እኔ ነኝ ያለሁለት። ማለት እርስ በርስ ሰፖርት ካልተደራረግን እንዴት ነው ወንጌልን ልንሰራ የምንችለው? ማለት መደራጀት ማለት በጣም ከባድ ነው። ወንጌል እኮ ነው፣ ወንጌል ነው። ሌላ አላማ የለንም። እና ለምን ሰፖርት አንደራረግም? ባይዘው እኔ በጣም አሁን የምንባረክበት እነ ሊሊን አንስተናል። በጣም የሚገራርሙ ዘማሪዎች አሉ። እነ ዳኒ አንስተናቸዋል። የእነሱን ዝማሬ ሼር ማድረግ ቅዱሳን ይባረኩ። ገባ? አንተ ተነክተህበታል። አሁን የእነ ዳንኤል ሞኝነት ሆኖ የሁሉም ክርስቲያን ህይወት ነው። አንተም ወስደክ ሼር ማድረግ ለሌላ ሰው በረከት እኮ ነው። ገብተህ ሪፖርት ታደርጋለህ። በረከት የሆነ መዝሙር አይዳን እኮ ነው። ሰው በቃ አይዳን በዚህ መንገድ ሄዶ እግዚአብሔር በዛ በኩል ሊሰራ ከሆነ አይዳን። አዎ እኔ አሁን ለምሳሌ ሰሞኑን የሆነቴን ነው የምልህ ቲክቶክ በሁለት ወር ውስጥ 70,000 አካባቢ እየገባ ነበር አካውንቴ እና በቃ ሪፖርት ተደረገ። እኔ ሪፖርት ከመደረጉ በፊት የሆነቴን ነው የምልህ እያሱ ዮሲ በኢንቦክስ እኔ በኋላ ስልኬን አሳያለሁ። በጣም ስንት አይነት በተለይ በእኔ መንገድ ውስጥ አልፈው የነበሩ ሰዎች የኔን አይነት ላይፍ በቃ ምስክርነቴን የሰሙ ሰዎች በቃ ካውንስል እንዳደርጋቸው በቃ ለአንድ ደቂቃ የሚለምኑኝ የሆነቴን ነው የምልህ እና እግዚአብሔር በተቻለኝ በረዳኝ መጠን ደግሞ ለእያንዳንዱ ሪፕሌይ እያደረግኩ አንዳንዶቹን በአካል እያገኘው እውነቴን ነው እንደዛ እያደረግኩ ትልቅ ስራ እየተሰራ ነበር። አሁን ግን ምንም ነገር ነው የምልህ። ስለዚህ አሁን እነዛን ሰዎች ነው የጎዱት፣ እኔን አይደል። ገብቶሃል? አንተን አይደለም እኮ እየጎዱት ያሉት። አንተ እኮ ሌላ አካውንት ትከፍታለህ፣ ይቀጥላል እኮ ስራን ትሰራለህ። ምክንያቱም እግዚአብሔር የከፈተው ነገር በምንም ስለማይዘጋ ማለት ነው። ገብቶሃል? ግን ምንድነው በአንተ በኩል እግዚአብሔር ሊያገኛቸው የነበሩትን ሰዎች በአንተ በኩል እግዚአብሔር የሆነ ነገር ሊያደርግላቸው በቃ ሊነካካቸው የፈለጉትን ሰዎች የነዛ ሰዎች በር ላይ ነው የነዛ ሰዎች ደህንነት ላይ ነው የቆሙት። አይደረግም። እኔ መስማማት ካለብኝ መስማማት ያለብኝ በምንድነው? አሁን ዮሲ ስለ እግዚአብሔር መልካምነት ስለ ይቅርታ ከሰራ ግዴታዬ ነው መስማማት። ምክንያቱም አንድ መንግስት ነን፣ አንድ ታፔላ ነው ያቆምነው። በቃ እዚህ ጋር ታርጌት ፖይንታችን ምንድነው? እግዚአብሔር ይክበር ነው በሰው ህይወት ውስጥ አይደለም። እኛ በዚህ በኩል ሄደን ተጎድተናል፣ ማንም እንዳይጎዳ በዚህ በኩል እኔ ህይወት ይሄንን አስተምራኛለች። ስለዚህ ከኔ ተማሩ። ሞኝ ነው በራሱ የሚማር። ያንን ስራ እየሰራን አብረን ካልቆምን ስለዚህ ታዲያ እኔ አሁን ማንን ልቃወም? አንተን ተቃወም። የምር ይሄ መቀናናት የሚባለው ነገር ይሄ የቫይራል መንፈስ ባለፈው እንትን ላይ ሰርቻለሁ፣ ቲክቶክ ላይ አንድ ቪዲዮ ሰርቻለሁ። የሰውን መንገድ በመዝጋት የሰውን ስኬት የሚያስቆሙ የሚመስላቸው በጣም ብዙ ሰዎች የራሱ ውድቀት ነው። በተለይ ክርስቲያኖ ነው ማለት ነው። ሰው እግዚአብሔር ካለለት መንገድ አይቀርም፣ ባይዘው ከፍታም አይቀርም። የሰውን መንገድ በመዝጋት የሚያስቆሙ የሚመስላቸው በጣም ብዙ ሰዎች። ይሄ በጣም ሮንግ ነው ባይዘው። የሰውን መንገድ ሰው ሊዘጋው አይችልም። በተለይ እንደ ክርስቲያን ደግሞ ቅድም እንዳነሳ ነው አላማችን ወንጌል ከሆነ እዚህ ምድር ላይ ነገ ሀጅ ነን ባይዘው እንሄዳለን። ግን ተደጋግፈን ሰው ከሆነ ባይብልም እኮ ይናገራል አይደል? መከሩ ብዙ ነው፣ ሰራተኞች ግን በጣም ጥቂቶች ናቸው። ስንት አሕዛብ ባለበት ምድር ዓለምን የሞላው በቁጥር በጣም ብዙ ናቸው። ወንጌል መናገር ስንችል እርስ በራሳችን ወንጌል እንዳንነጋገር አካውንት እናዘጋለን ሪፖርት እና ደግሞ በጣም እኔ ይቅርታ አድርጉልኝና ማለት ነው መናገር የምፈልገው በጣም የሚሸውደን መልካም የሚመስሉ ሰዎች ላያቸው የበዙት ክርስቲያን እስቲ ኮሜንት ላይ ኢየሱስ ጌታ ነው ብላችሁ ጻፉ የሚሉ ናቸው። ደግሞ እንዲላሉ እንጂ
እንደዛ ናቸው። ኮሜንት ላይ እስቲ ኢየሱስ ጌታ ነው ብላችሁ አጥለቅልቁት የሚሉ ሰዎች በጣም እኔ ደግሞ በጣም ቁጭ ብሎ በቲም የወንጌልን ስራ ሪፖርት ካስደረጉ ሪፖስት ያደረጉ ነው የሚመስላቸው። ደግሞ አብረን እንደግ ይላል። እኔ በጣም እንትን የሚለኝ የክርስቲያን መልክ ያላቸው ይመጡና እግዚአብሔር ይመስገን በጣም እኮ ባረክባለሁ ወንድሜ አቅፎ እኔ በጣም እንደው የምፈራው አሁን ላይ መጥፎ አቅፎ የኛ our blessing እኮ bless you ና አቅፎ እና ውሸታቸው እውነቴን ነው የምለው ሰው እንዲጠፋ ይፈልጋሉ። እኔ እንደዚህ አይነት ነገር የእናንተ ኮንተንት እና የአንድ ሰው ኮንተንት የአንተን ኮንተንት በጣም ደስ ይላል ይባርካል። እኔ እያየሁት ነበር ሶሻል ሚዲያ ላይ እና ሰው ይታነጽበታል ምክር ነው። የአንተ ሪፖርት ማድረግ እኮ ምንድነው ስንት ወንጌሉ የክፉ ተግባር እኮ ነው። ሰው እየዘመረ ሪፖርት ይደረግበታል። ቅዱሳን ጌታን ልቀበል እኮ ነው የሚለኝ እኮ ሰው በኢንቦክስ ነው ከዚህ በላይ ምን አለ ነው። በቃ እኔ አሁን ደክሞኛል፣ መንፈሳዊ ነገር እፈልጋለሁ፣ ዓለም በቅታኛለች፣ ፕሊስ በቃ አንተ እኔ ረዳ ጌታ እኔንም እንትን ይበል በቃ ውሰደኝ እንደዚህ እየተባልኩኝ የኔ አካውንት ሪፖርት ከተደረገ ምንድነው አንዳንድ ሰዎች ማለት ነው የምሪ ነው ከሰዎች ጋር ስትጣሉ አብራችሁ እግዚአብሔር የሚመስላችሁ ሰዎች አላችሁ። አብራችሁ ማለት ከሰው ጋር ስትቀያየሙ እግዚአብሔር አብሮኛን የሚቀወመን የሚመስላችሁ ሰዎች አላችሁና እግዚአብሔር እንደ ሰው የሆነ አምላክ አይደለም። አንደኛ ፕላስ ደግሞ ይሄ እንዴት ብዬ ልንገራችሁ እዚህ ጋር ቲክቶክ ላይ ቫይራል የመሆንና ያለ መሆን አይደለም። እኛ ሁላችንም ማለት ነው የሰማይ አምላክ ኦሬዲ ያወቀን ሰዎች ነን። በእግዚአብሔር ከታወቅክ በኋላ እኔ በዮሲ ብታወቅ በሱ ብታወቅ ለኔ ምንም አይደለምና ይሄን ያክል ግሩፕ መፍጠር ይሄን ያክል ሪፖርት ማድረግ ይሄ የወረደ አስተሳሰብ ነውና ሰፖርት እንደራረግ። እውነት ወንጌል ከሆነ ኢንቴንሽናችን ሰፖርት እንደራረግ ወይም ኮንቴንታችሁ ወንጌል አይደለም ማለት ነው። ማለት ይሄን ያክል ጌታን ልቀበል ያሉትን ሰዎች የነዚህን ሰዎች ቲክቶክ ማዘጋት ማለት በጣም የሚያሳፍር ነገር ነውና እንደዚህ ደግሞ የሚታበዩ ሰዎች አወዳደቃቸው በቃ አወዳደቃችሁ በጣም ማለት ነው የሚያስጠላ ነው የሚሆነው። እና ሰዎች እንዳለ አብዛኛው እኮ 300,000 400,000 ፎሎወር ያላቸው ናቸው አይደል? በጣም በፎሎወር ደግሞ ትልቅ ፎሎወር ያለው ሰው ሪፖርት ሲያደርግ በቃ የመስማት ነገር አለ። አልጎሪዝሙ እንደዛ ያደርጋል መሰለኝ። ደግሞ በፎሎወር አሁን እኔ ክርስቲያን ሆኖ ሰው ክርስቲያን እኩል ነው ባይዘ እኔ ቅድም ያልኳችሁ ቸርች ላይ ገባው መጥፎ መርዝ የሆነ ነገር ፌም የመሆን ቸርች ላይ ታዋቂነት እኔ ታዋቂ ሰው ነኝ ሰው እና እንደዚህ የሚሉ በጣም የሚታበዩ ልጆች አሉ። ቲክቶከር ሆኖ እኔ እኮ ብዙ ፎሎወር እኮ ነው ያለኝ የሚል ሰው እኔ አንድ ልጅ ስለገጠመኝ ነው። አንድ ልጅ ምን ይላል እኔ እኮ አንድ ሰው ነው ጥቼ ብሳደብ ሙሉ ክርስቲያን ከኔ ጎን ይቆማል ምክንያቱም ያለኝ ፎሎወር ብዛቱ አለ። ይሄ በጣም ሼም እንደ ክርስቲያን እውነቴን ነው የምላችሁ አይደረግም። እኛ ባንኖር እኔ አሁን ቲክቶክ ቢጠፋ ሶሻል ሚዲያ ቢጠፋ ምኖር ሰው ነኝ አለው ቤተክርስቲያን ውስጥ ያለው ሰው ነኝ። እየዘመርኩ ነበር ዘምራለሁ እኔ ላይፋችን እሱ አይደለም ቲክቶክ አይደለም። እነዚህ ልጆች ቲክቶክ ሲመጣ ነው የታወቁት። ቲክቶክ ስላለ የሚቀጥሉ የሚመስላችሁ ቲክቶክ ስላለ አይደለም የምንቀጥለው እኛ። ስለዚህ ይሄ ሮንግ አስተሳሰብ ነው። ሁሉንም ሰው እንውደድ፣ ወንጌልን እንስበክ፣ ሰውን እናበረታታ። ዓለም ላይ ያሉ ሰዎች ለራሱ እኔ ደስ ይሉኛል። አሁን ቲክቶክ ላይ በጣም ደስ የሚሉ ልጆች አሉ። የዓለምን ኮንተንት ቢሰሩም እኔ በጣም ወዳቸው ልጆች አሉ። ሰውን መርዳት፣ ሰውን ማበረታታት አይደለም እንደዛ ብንሰራ መልካም አሉ። ሳያውቁ የሚያግዙ አሁን ለምሳሌ ነው የመታወቅ ነገር ቢሆን ፍላጎቴ ይኸውና አቤኑ መች ሸውዳቸዋል። ሙሉ ክሊፕ ሊሰራልኝ ቀጥሮኝ እኮ ነው የጠፋሁት በነፃ ተባረክ። ይኸው ሰሞኑን ቅርብ ጊዜ አንድ በጣም የተወደደ ፓስተር ደወለልኝ። ፓስተር ያሬድ ይባላል። የስቱዲዮን የክሊፕን ሁሉን ነገር ልሸፍን ብሎኝ በቃ አንዳንዴ የሆነ ሰዓት ላይ ውስጥ የጸጥ የሚልብኝ ከዛ በዚህ በዛ ቋራጭ እንጂ እግዚአብሔር አይግድ የለም ራሱ እግዚአብሔር ይምጣምና ይሄ የኔም ልክ አይደለም ማለት እግዚአብሔር መንገዶችን እንትን ሲል ብድግ ብለህ መስራት እንትን ማለት ያ ነገር ነው እንጂ እኔ እኮ እንዳዘማመሬ 20 ዓመት እኮ ነው የዘመርኩት እኮ። ይሄ ልጅ እኮ እኔ አሁን ሪፖርት የሚያደርጉ ልጆች እኮ አልተወለዱም እኮ ነው ሲዘምር አልተወለዱም ወይ ዳይፐር ላይ ናቸው። አልተወለዱም እኔ የዛሬ 20 ዓመት አይወለድም ይሄ ልጅ። እንግዲህ እኔ አስብ ከዛ ዓመት በፊት እንግዲህ ከስንት ዓመት በፊት ትምህርቴንም ጨርሼ ነው እንግዲህ ወደዛ እንገኛ እና ይሄ የዝና ጠማት አይደለም። ዝናን ዓለም ላይ እንፈልገው መታየትን ዓለም ላይ እንፈልገው። እዚህ ጋር ግን እኛ ስንት ፎሎወር አለኝ ሳይሆን እኔ ፎሎ ማንን ነው ፎሎ ማደርገው የትኛውን ጌታ ነው ፎሎ ማደርገው ገብቷል። ደቀ መዝሙርነቴን ከሆነ ማሳየት ካለብኝ ደቀ መዝሙርነቴን መከተሌን እሱን እከተለዋለሁ ብዬ ነው ማሳየት ያለብኝ እንጂ 500,000 እንደ አዶናይ 5 ሚሊዮን ተከታይ ቢኖረኝ እኔ ግን አንድ የምከተለው እሱን ካልሆነ ልክ አይደለም።
ኤግዛክትሊ ይሄ ደግሞ እሱን ተከትዬ 5 ሚሊዮን እሱን ካልተከተልኩኝ 5 ሚሊዮኑን ይዤ ገደል ነው የምገባው። ገብቷል። ስለዚህ ክርስትና ማለት እኛ የምንከተለው ነው እንጂ ለይተን ማወቅ ያለብን እኛን ስንት ሰው ተከተለ እንደዚህ አይነት የልጅ ጨዋታ የለም። በተለይ ይሄ የእኔኮ ዩስ ያለ ነበር እኔኮ ይሄ የእኔኮ መንፈስ ነው ይሄ ልለው የምችለው። ለምን አንዳንዴ ብዙዎቻችን ማለት ነው ታዋቂ ከመሆናችን በፊት እስኪ አዋቂ መሆንን እንልመድ መጀመሪያ። ማለት አዋቂ እንብሰል መጀመሪያ አይደለ? ለምን አሁን አንድ አበባ በስነ ስርዓት ሳያድግ ከቀጠፍከው ወይም አያድግምም ወይም ደግሞ አትጠቀምበት ማለት ነገርና እንብሰል፣ በእግዚአብሔር ቃል እንብሰል፣ ከሰዎች ጋር ባለን ኢንተራክሽን እንብሰል። ለምን ይሄ ነገር መታበይን ያመጣና አወዳደቃችን ከፍ ባለን ቁጥር ባይበዊ ሁላችንም የምናየው ከፍ ማለታችንን ነው፣ ለሰማይ መቅረባችንን ነው። ነገር ግን ማወቅ ያለብን አወዳደቃችንን በዛው ልክ ነው፣ በከፍታችን ልክ ነው የሚሆነውና ይሄ ቫይራል መሆኑ ያልፋል። ይሄ ህይወታችን ብቻ ቲክቶክ ላይ የሚመስላችሁ ሰዎች አላችሁ። አሁን አንዳንድ ሰዎች አይደል የኛን ቲክቶክ አካውንት ሲያዘጉ ህይወታችንን በዛው የሚዘጋ የሚመስላችሁ። ሁላችንም የሚቀጥል ህይወት አለ። ነገር ግን ይሄን ያክል ቫይራል መሆንን የሚፈልጉ ሰዎች ህይወታቸው ቲክቶክ የሆኑ ሰዎች ናቸውና ህይወት ይኑረን፣ ሶሻል ላይፍ ይኑረን፣ ከሰዎች ጋር እንኑር። ከዛ ውጭ ያለው ነገር ይቀጥላል። ደግሞ ሌሎቹ ከኛ መማር ሲገባቸው አሁን አንስተዋል እኮ አሁን ሶሻል ሚዲያ ላይ እኔ አያለሁ አዶናይን ለምሳሌ አዶናይን ስናየው ሰው ይረዳል አይደል? በጣም በመርዳት ረገድ ባለው እግዚአብሔር በሰጠው አካባቢ ያሉት ልጆች እንዲወጡ እንዲታዩ ገንዘብ እንዲያገኙ ምን ከሱ የሚቀንስ ነገር ስለሌለ በጣም የሱን መታየት የነሱ መታየት እንትን አይሸፍነውም። ገባችሁ? እንደውም ይደምቅበታል። ደመቀ እንጂ እነሱ ታይተው እሱ ነው የሚደምቀው። ለምን ባይዘይ ልቡን ነው የምናየው። መልካም ልጅ ነው ጥሩ ልጅ ነው እያልን የምናወራው ሰው ስለሚረዳ ነው። ክርስቲያን ጋር ስና 400,000 ፎሎወር 500,000 700,000 800,000 ፎሎወር ይዘህ ክርስቲያን ሆነ ብትረዳዳ የት በደረስክ መልካም ልጅ ትባላለህ። እኛስ ፎሎወር ለማግኘት መከራ ሌላን ሰው ነው የምንሰድበው። ኢቭን እንኳን ጴንጤ ሆኖ ፎሎወር ለማግኘት ሰቅለ ነው እነዚህን ይዋቸው ካላልክ ማን ያያል? በትክክል እንኳን ሞቲቬት አድርገህ ፎሎወር ማግኘት አትችልም። ምክንያቱም ልብ ይጠይቃል። መልካም ልብ ካለ መልካምን ስራ ሰርተህ ተደጋግፈህ ስንት ወጣት አለ፣ ስንት ታለንት ያለው ክርስቲያን ወጣት አለ። ባለፈው እያነሳን ነበር አይደል? ስንት እኮ ወደ ዓለም የሄዱት እኮ የቸርች ልጆች ናቸው። በጣም ስንት ታለንት አላቸው። ምክንያቱም ሰፖርት አያደርግም ክርስቲያኑ ማህበረሰብ የራስን ታለንት ለማውጣት ስትሞክር። ለዛ እኮ ነው አንድ ነገር ከቸርች ስትወጣ በጣም በሚያሳዝን ሁኔታ ማን ዌልካም ብሎ ወዲያው እንደሚቀበል ታውቃለህ? ካንተ ቀድሞ ከቸርች የወጣው ሰው። ለምን መሰለ? በትክክል ፔንህን የሚያቆሱ ቅድም እንዳልኩ አሁን አብይ አርቃ እንግዲህ ረጀ እና አስቴር አወቀ ጫጫው አልበም ምናምን የሰራ ልጅ ነው። እንደዚያው ማለት ጓደኞቼ ስለሆኑ ስማቸውን መጥቀስ ላይ ይገባኝ ይችላል አሉ። በጣም በቃ የትልልቅ ዘማሪ አልበሞችን ያቀናበሩ ልጆች ናቸው። እና መውደቂያ ሳጣ እነሱ ጋር ሄድኩት እና በቃ this is the way ብሎ እነሱን ማሳዩኝ። ከዛ እኔ አንድ ግጥም ያኔ 7,000 ብር 8,000 ብር ሸጥ ነበር የዛሬ 16 ዓመት። አስብ እንግዲህ ማለት ፔንን ስለሚያውቁት ካንተ በቃ ምን ተደርጎብህ እንደመጣ ያውቃሉ። ማን አግልሉ በቃ ማን ተዋክቶ እንደመጣ ምን አተ እንደመጣ ያውቁታል። ገብቷል? ስለዚህ እንደዚህ አይነት መሰናክል ባንሆን አሁን እኔ የምንባባልበት ዓለም ላይ አንድ ጊዜ ይባላል ኮሎኔል መንግስቱ ኃይለማርያም አማኑኤል ሆስፒታል ታማሚዎች ሊጠይቁ ሄዱ። ይቺን ቲክቶክ ላይ ራሱ ለወራት ፈልጌ ይኸው በሪፖርት ተመታ እና የምሬን ነው የምልህ ገቡና ራሳቸውን ሊያስተዋውቁ ነው። እኔ ኮሎኔል መንግስቱ ኃይለማርያም እባላለሁ የሰራተኞች ፓርቲ ሊቀመንበር የኢትዮጵያ ጠቅላይ ጦር ኃይሎች አዛዥ እያሉ ሊቀጥሉ ሲሉ ያው ሌላ ቦታ ለመሆኑ የጠቀመው አንዱ ታካሚ እጁን ብድግ ያደርጋል። ሌላ ቦታ ከሆነ እሳቸው እየወሩ እጅ ማንሳት አይቻልም። ያው አማኑኤል ሆስፒታል ስለሆነ ብድግ አደረገ። እድሉን ተጠቀመ። ምንድነው ሲባል አይ በቃት እኛም ሲጀምረን እንዲህ ነበር ያደረገን ምናምን ነገር አላቸው እና ገብቷል። ይሄ ምንድነው መሰለ እብደት ሲበዛ ነው እኔ ማለት የምትጀምረው። በቃ በብዙ ድሪቶ በብዙ ውሸት በሚመስሉ ነገሮች ተሸፋፍነ እንትን በሉ እንደዚህ አድርጉ ምናምን ብለ ክርስቲያን ለመምሰል ምናምን የምትጣጣረው ውስጥ ባዶነት ሲሰማል እንጂ ውስጥ ሙሉ ከሆነ ያንተ ህይወት ፈሶ እንደሚያወራ ታውቃለህ። ምንም ማብራራት አይጠበቅብህም አይደለ? አንድ ሰውዬ እኮ በቃ በትክክል ጠንቋይ ቤት አድሮ የመጣ ሰውዬ ያስታውቃል። ልብሱ ወጣነጣን ይሸታል። ከእግዚአብሔር ጋር ውለህ ስትመጣ ያስታውቃል። ቋንቋ ይገራል። አለቀ።
ውሸት ስትሆን ውሸታም ስትሆን ውስጥ ባዶ ሲሆን ግን እኔ እንደዚህ ነኝ እኔ እንደዚህ ከዚህ ያኛው ሰውዬ ሲመጣ እንደዚህ አድርጉበት እንደዚህ በሉት ለምን ያንተን ውሸት መሸፈን አለባ እውነት ግን በአደባባይ ራቆቷን የሚሄድ አቅም አላት ምንም ባዝባት ለብስ ራቆቷን ኮንፊደንስ አላት እውነት ገብቷል እነዚህ ሰዎች ግን በጣም ብዙ ፌክ ነገር ላያቸው ላይ የሚደራርቡት የሚሰማቸውን ባዶነት ለመሸፈን ይሄ ልክ አይደል ፕላስ ደግሞ እኔ ብሎ ክርስትና ይል ከጌታ ቤት በጣም እየወጡ ያሉ ሙዚቀኞች ራሱ በጣም ታለንትድ እና አክሰፕትድ ናቸው በአለም ግን በቤታችን ሆኖ ቢያገለግሉ ኖሮ ምን ያክልኛ ብሌሲንግ ይሆኑ ነበር ምንድነው ቸርች ማለት የደካሞች ስብስብ ነው ደካማ ስለሆነ ነው ቸርች የምንሄደው ተንበርክከን ስለምን በረታ ጸልየን ስለምን በረታ ነው እንጂ ጻድቅ ሆነን ቢሆንማ ክርስቶስን ባልሞተ ነበር ለኛ ስለዚህ ማንም ሰው ብርቱ ሆኖ አይደለም ቸርች የሚሄደውና ራሳችንን ጻድቅ አርገን አይተን ሌሎችን ባንኮንን አሁን እሱ እኮ መጀመሪያ ሲል አወራለሁ እያልኩኝ ነበር ቸርች ባትጋ አንደርስታንድ አታደርግም እያለ ነበር አንደርስታንድ ተደርጎ ቢሆን ኖሮ ያንን ዓለም ባላየ ነበር አንደርስታንድ ተደርጎ ቢሆን ኖሮ ማይሆን ህይወት ውስጥ ባልገባ ነበርና ይሄ የሱ ብቻ ታሪክ አይደለም የብዙዎች ታሪክ ነው ይሄን የምታዩ ሰዎች ልትኖሩ ትችላላችሁና ፕሊዝ ሰውን አንግፋ እንደውም ሲደክም እናበርታው አሁን አንድ አገልጋይ ነው ሲል የነበረው አይደል አንድ አገልጋይ ነው አንስቶ ቸርች ውስጥ ብድጋጋ ከኔ ምንም ፕሮሞሽንም አልሰራም ከዛ በኋላ ራሱንም አላስታወቀም እኔን ረዳ ዞራል አሁን እኮ በጣም ከባዱ ነገር እኮ እሱ ሆኗል እኮ እኔ አንተ ቅድም ያነሳውን ነገር በጣም ብዙ ጊዜ ይላል ቲክቶክ ላይ ከክርስቶስ ጋር የዋለ ሰው ክርስቶስን ነው የሚመስለው ከክርስቶስ ጋር ያለ ሰው ክርስቶስን አይመስልም ከክርስቶስ ጋር የዋለ ሰው ምንድነው ፍሬው ብለስታይ ክርስቶስ ላይ ነበረው ያ ፍሬ ላይ ወለ ታያለ መልካምነትን ታያለ ፍቅርን ታያለ ደግነትን ታያለ ስለዚህ እኔ የሚሄደው አንዳንድ ሰው ጸባዩን አይቼ የሚሄደው ማን ጋር ነው የሚውለው ብዬ የሚሄደው ወደ በኋላና አሁን አንተ ካነሳው አንፃር ሰውን ስታነሳ ለራሱ ፕሮሞሽን አለ መስራት እንደ ክርስቲያን ምንም እኮ የሚያስታብይ ነገር የለውም ይወደ ነው ግን አውጥተውት እዚህ ጋር እንደዚህ ቃል ገብቶ ለራሱ መተው በጣም ብዙ ሰው ጎርቷል ቸርች ውስጥ በጣም ብዙ አገልጋዮች እኔ ብዙ አገልጋዮችን ይቅርታ አድርጉልኝ አትበድሉ ቸርቻችሁ ውስጥ ያለውን አገልጋይ እኔ ትልቅ መልእክት ነው ያለኝ አትበድሏቸው ለምን በጣም ብዙ ሰው ተስፋ ተገብቶለት የሚሰበር ወጣት አለ ወጣት ደግሞ ተስፋ ነው የሚያኖረው ባይዘው ነገር የምትዘገይ ተስፋ ልብን ታደክማለች ያለ መጽሐፍ ቅዱስ ለዛ ዝማሬ ያሰራችኋለሁ ከጎን ሆናለሁ በጣም የሚገርም ነገር አንዳንድ አገልጋዮች እንደዚህ ከመታወቃቸው በፊት አብሯቸው ዋጋ የከፈሉ ሰዎችን ይጥሏቸዋል ይሄ በጣም ስብራት ነው ለወጣቶች ብዙ ወጣት ሉዝ ያደረግን ያለ ነው እንደዛ ስለሆነ ፕሊስ ባካችሁ ወጣትን ለመያዝነት ጋር እግዚአብሔር የሚደሰተው በነፍሳት ነው በብርም አይደለም የሆነት ያውን ፓስተሬን በጣም ማመሰግናት ነብዩ ዲት ተስፋዬ ትባላለችና ያው ከዛ በኋላ ከበደሌ ከመጣው በኋላ ደግሞ ቀጥታ ዳይሬክት ደግሞ እሷ ናት እንትን አለች እያንዳንዱ እርምጃዬን ታውቃለች እያንዳንዱ ለምሳሌ የሆነ አሁን የታክሲ ቸገሬ ልበል ዮሲ ይላለኝ ይዛል አልያዝኩም ነው እጠይቃለሁ የለም አይደል የሆነ ነገር ፈልጌ ፋይናል በቃ መጨረሻ በቃ እንትኔ እሷ ጋር ነው ደውላለሁ ትንሽ ብርም አይደለም ትንሽ ብርም አይደለም ከገንዘብም በል ከትምርት በል ላንተ በጸሎት ከመጋደል በል ይሄው እስከ ዛሬ ድረስ ከዛ ጊዜ ጀምሮ ይሄው ስቲል እስከ ዛሬዋ ቀን ድረስ አብረን ማለት እኔ የምጠቀመው እንጂ እሷ ከኔ የምትጠቀመው ነገር የለም ለምሳሌ ምክንያቱም እኔ ዞር ብል ሌላ ዘማሪ ያለ ሌላ ዘማሪ መጥቶ ይተካል ያገለግላል የእግዚአብሔር ስራ ይቀጥላል እኔ ግን ለምን እጎላለሁ ፕላስ መልካምነትም ለራስ ነው አይደለ የሆነ ይሄ የጊዜ የሰው እንጂ የጊዜ በጣም ታሳዝንሻለች ብታይ ሌላው ቢቀር ጌታ ኢየሱስ ምስክሬ ሌላው ቢቀር ከኔ የተለየ ኢኮኖሚ የላትም እንደኔ ተከራይናት ይሄ አሁን አንዳንዴ እረኛው ዝንጥ ብሎ በጉ ክስት ብሎ ካየ እረኛው ልክ አይደል የእረኛ ክብሩ የበጉ መወፈር የምሬን ነው ማለት በጎቹ በቃ ስብት ብለው ወፍረው ምናምን ሲሄዱ እረኛው ቢከሳ እንኳን ይመሰገናል ገብቷል እኔና ፓስተሬ ግን እኩል ነን እንደምልህ ሁለታችንም እንደ ሰማይ ወፎች ያምላክ ተገኘ ገብቷል ይሄ የሚያመኝ ነገር እሷ እንደዚህ እየነዳች እንደዚህ አይነት ቤት እየኖረች ብዬ እንኳን ማሰበው ሐሳብ የለም ምክንያቱም በቃ የተገለጠ ኑሮ የሚኖሩ ሰዎች አሉ አሁን ገብቷል የሆነ ሰውን መካም ምናምን ሰው በቃ አሉ እንደዚህ አይነትም ሰዎች አሉ ከዛ ደግሞ በስነ ስርዓት ደግሞ የሆነ መንግስት ብቻቸውን እየመሩ ደግሞ
ከስቶ የሚሄድ በግ ያላቸው አሁን እኮ መጽሐፍ ቅዱስን መጣረሳችን እኮ አሁን ሲል እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። በለመለመ መስክ ይመራኛል አይደለ እያለ የሚቀጥለው። አሁን ችግሩ እኛ ሆንን እረኛው እኛ ነን አይደለም እንደዛ እኛ ሆንን በለመለመ መስክ እረኞቻችንን እየመራን ያለ ነው። የምሬን እኮ ነው። ፓስተር እረኛዬ ነው ያሳጣኝ ብዙ ነው የሚባለው። የዛ ደግሞ አባባላ በጎቹ ናቸው እረኛው ነው እያለመለሙት ያሉት። በጣም ልክ አይደለም እኮ ጌታ። ይሄ በጣም በዚህ ሊሰመርበት ይገባል። በጣም እኔ ሰው አሁን አንዳንድ ሰው አለ እንደዚህ አይነት ሀሳብ ስታነሱ ምን ይላል እና ነብይ አይዘንጥ ፕሌን ብንገዛስ ምን አይላል። ፕሌን ከመግዛት አይደለም ችግሩ። እንኳን በጌታ የሆነ ሰው አይደለም ማንም ሰው ዓለም ላይ ያለ ሰው የሰራ ሰው ይባረካል፣ ፕሌን ይነዳል። ሀብታሞችም ዓለም ላይ ያሉት ይላችሁ ብታዩ ጴንጤ አይደሉም። ጴንጤ ስለሆኑ አይደለም፣ በጣም የዓለም የኢኮኖሚ ማማ ላይ የተቀመጡት የራሳቸው ሄሊኮፕተር የሚኖራቸው ትልልቅ ሀብት ያላቸው ሰዎች በጌታ ስለሆኑ አይደለም። ይኑረው ግን ምንድነው ሲሆን ተቆርሶ ሲሆን መልካም ከሁሉም ጋር በህብረት። አንዳንድ ሰው እኮ አታገኘው ለሰላምታው እንደም ይላል እና እኔም እግዚአብሔር እኔን ገጥሞኛ ምን ያለውበት ቤተክርስቲያን ምናምን ለ7 ወር ዱባይ ነበርኩና አንድ ሀብታም ጴንጤ አላየሁም። ሁሉም ምንድነው አንድ ሀብታም ጴንጤው እንደኔ ነው በቃ እየተሸከመ የሚመጣ። እኔ ኮሜንትም ስለማይ ነው አሁን ብዙ ቸርች ላይ ያለ ሰው ኮሜንት ስለሚያደርግ ነው። እኔ አልገጠመኝም ያለውበትም ቸርች እንደዛ አይደለም፣ ግን ሌላ ቦታ ሰላም ለማለትም ከባድ ነው። አልቲሜት ጎላችን ማለት ነው። እውነት ነው። እረኞች በበጎች መክበር አለ። አልቲሜት ጎላችን ብር፣ ዝና፣ አይፎን 7 አረ በኢየሱስ ስም የሆነ ጊዜ ምን ቪዲዮ አንዱ አገልጋይ እንደዚህ ይዞ አየሁት። እንደዚህ አይፎን እንትና እንደዚህ ይዞ አይፎን 17 ኦሬንጇ እግዚአብሔር እንደዚህ ጌታ እኔ ከበሩ እኮ ነው። ከዛ ደግሞ ኤቭሪ ታይም ያምሬን ነው። ከዛ እናደዳል። ከዛስ ባይ ዘ ወይ እግዚአብሔርን ነው የምላችሁ ቸርቹ ማለት ነው በጣም በቃ ያሳዝናል። ወንበር እንኳን መቀየር የሚያስፈልገው ቸርች ነው። አንድ አይፎን 17 ማለት 200 ምናምን ሺህ ብር ነው አይደለ ወይ 300 ምናምን። ቸርቻስ ምን አለበት? እኔ ቅርታ አድርጉልኝና በጣም የሚከብደኝ ማለት ነው እዚህ እንደምናገረው ሁሌ እግዚአብሔር ያስነሳቸውን ሰዎች አገልጋዮችን እንወዳለን። በጣም ነው የምናከብረው፣ አገልጋይም እንወዳለን። ግን እኔ V8 ፓትሮል ማነው ደግሞ አዲስ የመጣ ገመችስ እየነዱ ቸርች እኮ ግንባታ እንትን አታቆ የሚሉ ሼም እኮ ነው ቅዱሳን። እውነቴን ነው። እኔ አንድ እንትን 20 ሚሊዮን እና 30 ሚሊዮን የሚሸጥ መኪና እየነዳ ቸርች የግንባታ ብር አጣች ማለት። እኔ ፓስተር ምን እንዳደረገች ልንገር ጌታ ነው ይሄንን እኔ ራህያው መስከረ ጌታ ምንድነው ባልደራስ ነው ምንድነው የሚባለው የካሳንቺስ ጋር ባልደራስ እንደራሴ ነው ብቻ የሆነ የሚባል እንደዛ አይነት ሰፈር አለ። እዛ ጋር ቸርች አዳራሽ ተከራየን። ባዶ ግቢ ነበረ። ኤጋ ተሰራ ምናምን በቃ ለምን ኤጋ ተሰራ? የ3 ወር ቤት ኪራይ 80 ሺህ ብር ነበረ እንትኑ እና ከአንድ ወር በፊት እንግዲህ አስብ እንግዲህ ብርቅ ነው ለሷ ገና እንግዲህ ስም ያልጠገብኩት እንደሚባለው ከአንድ ወር በፊት ነው ከሁለት ወር በፊት አንድ ሰው አገልግሎት ሽልርዳ ብሎ ቪትስ ገዝቶላት ነበር። የሆነቴን ነው ለኔ ይሄው ምስክር ቪትስ ገዛላት። ከዛ ኤጋው ሊጀመር ነው። ከዛ አንድ ፓስተር ቃል ገብቶላት የሆነ ቃሉን አጠፈ መሰለኝ እንደዚህ በቃ ያው ሰዎች ሐሳባቸውን በርሳስ ነው የሚጽፉት ሲያሻሹት ይጠፋልና በጣ ተቸገረች ማለት ነው። ወዲያው ምንድነው ያደረገችው እንግዲህ አስብ ገና ላስቲኩ ያልተላጠ መኪና ወዲያው ተሸጠ ማለት ነው። ከዛስ መኖሪያ ቤት አልነበረትም። ሳሎን ውስጥ ከኛ ጋር እንዲተደርድረን እናድር ነበር። 6-7 ግሩፕ ሆነን ያኔ ትንሱ ፕሮዳክሽን ቪዲዮ እሱም ነበር። እሱ በዚህ በኩል ይተኛል፣ እኔ በዚህ በኩል፣ እሷ በዛ በኩል። እንደውም በቃ የሆነ ሰው የሆነ ስጦታ ካመጣልን አሁን ለምሳሌ የሆነ አሪፍ ዕቃ ከሆነ ሼም ይዘንና ቅድሚያ ለሷ ምናምን እኛ ነን ሼም ይዞን በቃ እሷስ በቃ ትጾማለች፣ ትጸልያለች። በቃ ንብረት የሚባል ነገር የለም። የእህቶቿን ትለብሳለች ምናምን የሷን ልብስ ማንንም ይለብሳል። እኛ ራሳችን ምን አይነት ባህል ቢውልድ አደረከን እዛ ጋር እኔ የትንሱን ልብስ ለብሳለሁ ትንሱ እኔ ምናምን በቃ የተወለወለ ጫማ ካገኘ አርገህ ትሮጣለህ በቃ አለቀ። እንደዚህ አይነት ሁሉ እና ከዛ በኋላም የስቲል መኪና የላት አትችልም ወይ ትችላለች ማለት በቃ 3 ጊዜ 4 ጊዜ መባ መሰብሰብ ይቻላል። በቃ ሰው አሁን በቃ ይሆን ያለው ነገር
እንደዚህ ከሄድን የማይቀር እንደዚህ አይነት ቦታ ብንሄድ ማለት ማንበላበት ለእንትኑ ለበጎቹ ማለት ነው። ብዙ አወራንበት ጠቃሚ ሀሳብ ስለሆነ ለቤተክርስቲያን እንትን እረኛው ከበጎቹ ጋር እኩል ነው መሆን ያለበት ነው። እና እኔ ምሳሌያችን ክርስቶስ ኢየሱስ ከሆነ ኢየሱስ እንዴት ነው ምድር ላይ ኖረው? ኢየሱስ በዛን ዘመን ቪኤት ስለሌለ ታጅበው መሄድ ይችላል። ኢየሱስ በደንብ አትንኩኝ ማለት ይችላል። ባይዘው የሚያደርጋቸው ሚራክሎች ኢየሱስ በዛ ዘመን ልብሱ ውድ የሚናገራቸው ንግግሮች በጣም ኃይለኛ ነበሩ። ህዝብ እንዳይነካኝ ማለት ይችላል። የሚቆመው ደግሞ በትልቅ በነቄሳር ፊት ለፊት ነው ቆሞ የሚናገረው፣ በካህናት ፊት ለፊት ነው ቆሞ። በጣም እኮ ጄኒዩንሊ እኮ ነው ኢየሱስ የሚናገረው። ልብሱ ውድ በጣም የሚከበር ተጣጣሉ። በዛን ዘመን እኮ ታጅቦ መሄድ ይችላል። እነ ጳውሎስ እኮ መርከብ አለው የሚባል ሰው እኮ ነው። በራሱ መርከብ ታስሮ ሄደው በጣም ባለሀብት እኮ ነው። በራሱ መርከብ ታስሮ ሄደው እኮ ነው። ስለሌላቸው አልነበረ። አሁን ሲያነሱ ስላልነበረ ነው። በዛን ዘመን ቢኖር ምናምን እነሱ የዓለምን ነገር እንደ ከንቱ ስለቆጠሩት ነው። እኔ ለዛ ነው የምናገረው። በጣም ብዙ ፓስተሮች፣ በጣም ብዙ ዘማሪ እኔ በራሴ እንትን ዘማሪያን ቤት ክራይ የሚከፍሉትን የሚያጡበት ጊዜ አለ። ጸጋ ልትረዳኝ ትችላለህ። እኔ ቀደም አላልኩም ያው እቃ ሽጬ ልጄን ሸኝቼ በጣም ይገርም እንግዲህ በአንዳንድ ሁኔታ አጋጣሚ ልጄን አሁን ብቻዬን ነው ማሳድገውና የሚገርም ነገር እንደዛ አድርጌያለሁ። እቃዬን ሽጬ ምከፍለው በቃ ሁለተኛ ወር ሊጠጋ መጣ። እዳለብኝ አለች አካራ ከዛ አፓርትመንት ነበር። ኢቨን ቲክቶኩን ስሰራ ምናምን የምታዩበት ቤት በጣም ትልቅ ቤት ነበር። ከዛ በቃ ምንም አማራጭ የለኝም እሱን ሴፍ አደረኩ። እንደዚህ አይነት ላይፍ እያለፈ ነው ዘማሪ። ከዛ አሁን አስበው እንደዚህ ሆኖ አሁን የኔ ፓስተር ቪኤት ይዛ ባያት ከዛ ቸርች የዛን ቀን ነበር ሞት። ምክንያቱም አትሊስት እንዴት እኔ ቤት ኪራይ አጣለሁ። ግንስ እሷ ራሱ ጉባኤ ውስጥ እኔ ተአምር ሲደረግላት አይቻለሁ። እግዚአብሔር የቤት ኪራይ ሲከፍልላት ባለፈው ወር ገብቷል። እኩል ነን እንዳልከው አሁን አገልጋይ እኔ አይኑረው አይደለም እኔ አሁን ማምነው ነገር ነው። ሰው አይኑረው ይቸገር ልጆቹ የሚያበላውን ይጣ አይደለም ይኑራቸው። አገልጋይ ይባረክ፣ እኔ ምንም ችግር የለውም። እነሱም ሲባረኩ ግን አብሯቸው ያሉ ሰዎችንም ማሰብ መልካም ነው። ማሰብ መልካም ነው። ፕላስ የቤተ ክርስቲያን ውበት ማለት ነው ጣሪያ፣ ግድግዳው፣ የሚያምር መድረክ፣ ስክሪን ምናምን መኖር አይደለም። ሁሉም ምእመን ሳይቸገር ማየት ያ የቤተ ክርስቲያን ውበት ነው ብዬ አስባለሁ። ቸርች ማለት ጣሪያና ግድግዳው ሳይሆን እኛ ስለሆንን ማለት ነውና እኔ አሁን እንደዛ ነው የማስበው። ሁላችንም ሰፖርት እንደራረግ፣ የተቸገረውን ለበዓል እናብላቸው ምናምንና ያ ነገር ሲሆን እግዚአብሔርን ፈገግ ይላል፣ እግዚአብሔርም ደስ ይሰኛል ብዬ አስባለሁ። እና አሁን ምንድነው አገልጋዮች ምን ሆነ ጌታ ሆይ ቅር በለኝ፣ ግን እኔ ከልቤ ነው የምናገረው ይሄን ነገር። የአንድ አገልጋይ ሰክሰስ የሚለካው አይፎን በያዘ ኦር ሶሻል ሚዲያው ላይ በጣም ብዙ ተቀባይነት አገኘ ሳይሆን ብዙ ደቀ መዛሙርትን ሲያፈራ አንድ አገልጋይ ማለት የክርስቶስ ደቀ መዛሙርትን ሲያፈራ አንድ አገልጋይ ትክክለኛ አገልጋይ ነው ብዬ አስባለሁ። ህይወቱ ክርስቶስን የሚናገርለት አገልጋይ ትክክለኛ አገልጋይ ነው ብዬ አስባለሁ። ከዛ አገልጋይ ጀርባ ብዙ የሚያድጉ ትውልዶች ካሉ ያ ትክክለኛ አገልጋይ ነው ብዬ አስባለሁና ኢንቴንሽናችን ይቀር። አይፎን አሁን እኮ 17 ነው፣ ከወራት በኋላ እኮ 18 ይወጣል። ከዛ 18 ለመያዝ ልንሮጥ ነው። that's not the point። ገብታችኋል አይደለ? ግን በዛ መካከል በዛ ሁሉ ውስጥ ግን ብዙ ትውልድን ማዳን ሲቻል፣ ብዙ ትውልድን መታደግ ሲቻል ያኔ አንድ አገልጋይ በጣም ስኬታማ ነው ብዬ እኔ ፐርሰናሊ እንግዲህ አስባለሁ። ቻናላችንን ሰብስክራይብ እንደዚሁም ደግሞ የደውል ምልክቱን የተጫናችሁ ቤተሰብ ሁኑ። ሼር አድርጉ ለብዙዎች እንዲደርስ። ቆይታችሁ ከኛ ጋር አሪፍ እንደሆነ እናምናለን፣ ተስፋ እናደርጋለን። ጸጋ እንግዲህ አስረስቶናል። ቅድም ደጋግሜ ዘምርልን እያልኩት ነው። ዘምራለሁ። እስኪ መዝሙራን እስኪ ጸጋ እና ምንም አይነት ሁኔታ ላይ ሆናችሁ መዘመር እንዳታቆሙ ዘምሩ ልል እወዳለሁ። ያው እንደኔ ጸጋው የሚያቆመው ብዙ ሰው አለ ብዬ አምናለሁና ያ ጸጋው ያቆማል እና ምልጌታ ጸጋ ነው የደጋገፈኝ፣ ምሕረት ነው በሕይወት ያቆመኝ፣ በራሴ ምን አቅም አለኝ? ያለፍኩት አይደለም ሰው የሚያልፈው፣ ጌታ ባንተ ከስንቱ ድኛለሁ፣ አመሰግናለሁ። ጸጋ ነው የደጋገፈኝ፣ ምሕረት ነው በሕይወት ያቆመኝ፣ በራሴ ምን አቅም አለኝ? ያለፍኩት አይደለም ሰው የሚያልፈው፣ ጌታ ባንተ ከስንቱ ድኛለሁ፣ አመሰግናለሁ። እንደ ቀልድ ያለፈውን አስቸጋሪው መንገድ ያ የሞት ዳር ጉዞ
ተረት አድርጎኝ ነበር ሰው አይወድቅም እንጂ የአንተን እጅ ይዞ ነጋለኝ ሌሊቱ ብርሃን ሆነች ምድር ወጣችልኝ ፀሐይ ምዕራፍ ከፈትክልኝ ሐዘን የሌለበት ሌላ አዲስ ቀን እንዳይ እንደ ቀልድ ያለፈውን አስቸጋሪው መንገድ የሞት ዳር ጉዞ ታሪክ አድርጎኝ ነበር ሰው አይሞትም እንጂ ባንተ እጅ ተይዞ ነጋለኝ ሌሊቱ ብርሃን ሆነች ምድር ወጣችልኝ ፀሐይ ምዕራፍ ከፈትክልኝ ሐዘን የሌለበት ሌላ አዲስ ቀን እንዳይ ማነው የሚያድነው ሲሉኝ ደርሶ ከዚህ ጉዳይ ወገን ዘመድ የለው በምን ያመልጣልን ስቃይ ብቻውን አይደለም ብለን እኔ አለሁለት አምላክ እንዳለኝ ነገርካቸው የምታመንበት እኔማ ስምና መዝገቤን ሰውረ በሰማይ እኔማ ከልለ ኑር ያልከኝ በክፉ እንዳልታይ እኔማ በጸናች ከተማ ቤት የሰራህልኝ እኔማ እኔ ነኝ ልጅ ጸጋ ሰው ያረገኝ ሰርክ የቀደሙኝ ውዴ የእግሮች ዳና እና በዚህ ይሉኛል መንገዴ እንዲቀና ልብ አልነበረኝም እኔ ጥበብ የቃኘው ያንን ሁሉ ገደል ያለፍኩት ባንተ ነው ጸጋ ነው የደጋገፈኝ ምሕረት ነው በሕይወት ያቆመኝ በራሴ ምን አቅም አለኝ ያለፍኩት አይደለም ሰው የሚያልፈው ጌታ ባንተ ከስንቱ ድኛለሁ አመሰግናለሁ በምድር ላይ ቀርቶ ከገጠመኝ ቀርቶ ከጥቂት ችግሬ ከሲኦል ድኛለሁ ከገሃነም እሳት ባንተ ተፈቅሬ እየመከርከኝ ስንቱን ጉድጓድ አለፍኩ ሜዳ ያልኩትን የኔ ነው ያልከውን አታስነካምና አንተ ነካህብን ዛሬ አዲስን ነገር ፈጥረ በሕይወቴ አንተ በጣልካቸው እኔ ባለ ድል ተብዬ አዜምኩኝ ዘመርኩኝ ሞትን ጨለማን አምልጬ ኩራትም ጀመርኩ ባንተ ጸጋ ባብቄን ተቀምጬ ጸጋ ነው የደጋገፈኝ ምሕረት ነው በሕይወት ያቆመኝ በራሴ ምን አቅም አለኝ ያለፍኩት አይደለም ሰው የሚያልፈው ጌታ ባንተ ከስንቱ ድኛለሁ አመሰግናለሁ ሃሌሉያ በኢየሱስ ስንት ነገር ውስጥ ገባን እኮ ምን እንደገረመኝ ታውቃለህ አሁን ከመዝሙሩ ማለት ነው እግዚአብሔር የነካውን ሰው አያስነካም ታውቃለህ አያስነካም በቃ የሆነ ችግር ሊያልፍብህ ይችላል ማጣት ውስጥ ልታልፍ ትችላለህ ነገር ግን ኦሬዲ ከነካ እሱ መጀመሪያ ተነክቶ ታሪኩን ብትሰሙት ስሙት ሞር መዝሙሩ ይገባችኋል ምን ላይ ሆኜ ነው የጻፍኩታል ጎዳና ላይ ቁጭ ብዬ ጎዳና ላይ የሚገርም ነገር የሚገርም እንዴ አይባልም አይደል በቃ ጥሩ ነገር ላይ አልነበርኩም የጎዳና መውደቅ እኮ አይደለም በቃ ሱስ ውስጥ ጭምልቅ ብያለሁ በቃ ማይጨስ ነገር የለም እኛ ጋር ይዛ ሰዓት የሆነቴን ነው የምል በቃ አረቄ ነው ጧት ማታ ብርም የለም ገባ በወይኔ የተጀመረ መጠጥ ራሱን አሳድጎ አረቄ ጋር ደረሰ እና ካለፈ በኋላ ብዙ ጊዜ እንደውም አንዳንዴ እንዴት ወጣ እንዴት አይገባኝም እንደውም ራሱ ከዛ በኋላ መዝሙሩ እንዴት አለፍክም ቢለው ነገር ራሱ ልዘምርላችሁ ይቻላል እስቲ ዘምርልን ምን ይላል መሰለ ያለምኞት እንደ ውሃ ያሳሳቀን ያባበለኝ እንደራኩኝ ሳላው ገፋው
ገፋሁኝ ሄድኩኝ ድንገት ዝሎ ክንዴ ስዞር ያኔ ነቃው ዞሬ የዋሊት ሳይ አይኔም የብሱን አጣው ረዳቴ ሲፈልገኝ ኖሮ ረዳቴ ለካ ጠፍቼበት ረዳቴ ደካ ከሚያገኘኝ ረዳቴ ላሸልብ ስለት ጌት ረዳቴ ቤት በኩል ይምጣ ረዳቴ እንዴት ያገኘኝ ረዳቴ አላውቅም የማውቀው ረዳቴ ደርሶ እንዳዳነኝ ምን ብዬ ልናገር እኔስ ምን አውቃለሁ እንዴት እንዳቆመኝ የሚያውቀው እሱ ነው ምን ብዬ ልመስክር እኔስ ምን አውቃለሁ እንዴት እንደተረፍኩ የሚያውቀው እሱ ነው የሚሄደው ሄዶ የሚያልፈው አልፎልኝ ድንገት በከበረ ሰረገላለሁኝ የሚሄደው ሄዶ የሚያልፈው አልፎልኝ ድንገት በከበረ ሰረገላለሁኝ አንተ ልቤ ጓደኛ አንተ ልቤ ወዳጄ አንተ ልቤ ወዳጄ ሳታየኝ ውላ አታድርም ሳትረግጥ እኔን ደጅ ሳትረግጥ እኔን ደጅ ትመጣለህ ብዬ አልቀረህብኝም ላፍረት ላንገት መድፋት እኔን አልተውከኝም አንተ የያዝከው ሁሌም ያማረ ነው መጨረሻው አንተ የያዝከው ሁሌም ያማረ ነው መጨረሻው ይሄ መዝሙር ተወለደ ከዛ በኋላ ይገርማል ገና አልወጣም ይሄ ሁለቱም አልወጡም እምባይ ያቺኛዋ ስቱዲዮ ብቻ ተሰርታለች ረቢራ የሰራት ያው ሐዋሳ ከመሄዴ በፊት ስቱዲዮ አለች ረቢ የሰራት እነዚህ ጭራሽ ስቱዲዮም አልተገቡ እንዳልኩ ነው እኔ ሰነፍ ነኝ ስቱዲዮ ሰው አይደለሁም በጣም ይሰራል በኢየሱስ ስም ትልቁ ችግር እሱ የሚገርም ነው በጣም ነው የሚባርከው በጣም ያው የጸጋው ባለቤት እኔ በጣም እኮ የገረመኝ ቀደም ያልከው ነውና መጽሐፍም ይላል አይደል እግዚአብሔር እኮ ስለ ጸጋ ስጦታ እኮ አይጸጽትም እንደ ሰውም አይደለም እግዚአብሔር ደክመህ ወድቀህ አዝነህ ከጎን ነው ሁሉ ጊዜ ጠጅ ቤት በር ላይ ጸጋን ይደጋገፈኝ ከተጻፈ ጠጅ ቤት በር ላይ ነው የጻፍኩት ሰግሬ ለዛ ነው እኔ አሁንም ማለት ነው እኔ እንደዚህ ብዬ ነው ባረካችሁ ማጣት መሰበር ሳያገኛችሁ በፊት ግን መጀመሪያውኑ የእግዚአብሔር ጸጋ ያገኛችሁ የምር ትላንት አንድ ጽሁፍ አነበብኩኝ ምን ይላል መሰላችሁ እግዚአብሔር ወጀብ የሌለበት ማዕበል የሌለበት ህይወት ቃል አልገባልንም አሁን ወደ ባህሩ ሂዱ እንሻገር ሲላቸው አብሯቸው መርከቡ ላይ ተሳፍሮ እሱም ሄዶ ተኝቶ አብረው ሲሄዱ መንገዱ ላይ ወጀብ የሌለበት መንገድ አይደለም ቃል የገባላቸው ግን ወጀቡ እነሱን እንደማይነካቸው ግን እስከ ዓለም ፍጻሜ ከነሱ ጋር እንደሆነ ነግሯቸው ገባ ምንም አይነት ነገር ይፈጠር ተነስቶ እናንተን አላስነካም የሚል አምላክ አለ እነሱን አትነካም የሚላል ስላላስነካን እንጂ እኮ ዣንጥላውን ዞር ቢያርግ ብዙ ዝናብ ያርፍብን ነበር በጣም እውነት ያላስነካንም መጀመሪያ አሁንም በቃ በጣም እኔ ነገር ቢገብች ይጽፍበታለሁ ጌታ መጀመሪያውኑ ስለነካን ነውና ከተነካን በኋላ የክርስቶስ ፍቅር ከገባን በኋላ በምንም አይነት ህይወቶች ውስጥ ብናልፍ ማለት ነው ሁኔታዎች ዞሮ ከብደውብን ግን መጨረሻ ላይ ክርስቶስ እግር ስር ነው የሚጥሉንና ማለት ነው በቃ መጀመሪያ ይንካችሁ እውነቴ ነው አስቀድሞ ይንካችሁ ፍቅሩ ይንካችሁ እና ኢቭን ባክ ያደረጉ ልጆችም at the end of the day ቢዘገይም በእድሜ መጨረሻም ቢሆን ግን ወደ እግዚአብሔር ቤት ይመለሳሉ ሁሉም ነገር አስተምሯቸው ህይወት እንደማይሆናቸውና ህይወት ክርስቶስ ብቻ እንደሆነ የዘላለም ረፍት የሚሰጠው እሱ ብቻ እንደሆነ ገብታችሁ ይመለሳሉና ምን ልንላችሁ ነው ቀኑን ሳይረፍድ ተመለሱ ግን መጀመሪያ እንኳንም ነካችሁ እንኳንም ተነካችሁ መነካታችሁ ነው ዋናውና እግዚአብሔር ደግሞ የያዘውን አይለቅም በጣም አንዴ የሚያስገርምና እኔም አንድ ጽሁፍ የሆነ ጊዜ አይቼ ነበርና እግዚአብሔር ህይወትን ሲያስጀምረን መሀል ላይ ያለውን ነገር አይነግረንም ማለት ነው
መጀመሪያውንና ፍጻሜውን ብቻ ነው የሚያሳየው። ስንጀምር ከእግዚአብሔር ጋር ያለው ህይወት የክብር ነው፣ ስንጨርስም ዘላለማችን የክብር ነው። መሀል ላይ በጣም ብዙ አሉ ንፋሶች ይመጣሉ፣ ከእግዚአብሔር ሊነጥቁ የሚፈልጉ በጣም ብዙ ነገሮች ይመጣሉና በዛ ሁሉ ግን የሚያጸና የእግዚአብሔር ጸጋ ነው። ሰው ማንም ብርቱ አይደለም ባይዘ በጣም እኔ አንዳንዴ ጠንካራ የሚባሉ ክርስቲያን ቸርች ውስጥ አለን ብለው እንኳን ሊመኩ የሚችሉ በጣም በብዙ ውድቀት በመውደቅ መነሳት ነው የተነሱት። ምናልባት ሰው ስለሆነ ልረሳ እንችላለን እና እግዚአብሔር ለዛ እኮ ነው ኢየሱስ ሰው ሆኖ መምጣቱ። በኃጢአት አልተፈተነም በኃጢአት አልወደቀም እንጂ ከኃጢአት በቀር እኮ በሁሉም ተፈትኗል መጽሐፍ እንደሚለው። በዛ ሁሉ ያለፈው የኛን ድካም ሊረዳ እኮ በድካም ውስጥ ያለፈ ሰው ነው ደካማን ሰው ሊረዳ የሚችለው። ለዛ ነው እግዚአብሔር ቅድም ትውስትል ነበር የደካማን ስብስብ ቸርች ውስጥ ያከማቸው ደካሞችን እንድንረዳ። ስለዚህ በጣም ይገርማል የእግዚአብሔር ጸጋ። እንደ ሰው አይደለም ደግሞ አሁን እኔ ሰው ነኝ ይሄንን ስልክ ይዤ 5 ደቂቃ እንደዚህ ሊይዘው አልችልም። ለምን ይደክመኛል። ክንዱ ግን አይላላም እግዚአብሔር በዘመናት መካከል ሲሸከመን ማለት ነው ደከመኝ አይልም። ትላንትናም ስንጸልይ ነበረ ከነዮሲ ጋርና በዘመናት መካከል የሚዝል ክንድ የለውም እግዚአብሔር። ምሮ አይደክመውም፣ ይቅር ብሎ አይደክመውም። ዛሬም ኃያል ነው ተሸክሞ አይ በቃ ትህትና ብሎ የሚጥለኝ አምላክ አይደለም ያለን፣ የሚጥለን አምላክ አይደለም ያለንና ከነድካማችሁ ይሸከማል እግዚአብሔር። ለኔ ጊዜ ሲሆን የሚደክም ክንድ የለውም፣ ላንተ ጊዜ ሲሆን የሚደክም ክንድ የለውም። እና የኛ እግዚአብሔር ልዩ ነው። እና በዚህ እውነት ልባችሁ ደስ ይበላችሁ። ደክማችኋል፣ ወደ ቸርች ሂዱ። ደክማችኋል፣ ዛሬም እግዚአብሔር ሊሸከማችሁ አይዟችሁ ሊላችሁ ሊያበረታችሁ ሊያጽናናችሁ አለና ብቻ ከእግዚአብሔር ፊት ፈቀቅ አንበል ለማለት ነው። የሚገርም ቆይታ እያሳለፍን ነው። በጣም ደስ የሚል የዝማሬ ጊዜ የውይይት ጊዜ። ጸጋዬ የምትለው ነገር አለ ማስተላለፍ የምትፈልገው ለሰቨን ፖድካስት ቤተሰቦች በአለም ዙሪያ ለሚያዩ ሁሉ? አዎ እንግዲህ እግዚአብሔር እየረዳቸው ያሉ ሰዎች ናቸው እነ ዮሲ። ሁላችሁም ይሄንን አካውንት በደንብ አድርጋችሁ ሰብስክራይብ በማድረግ ለምትወዷቸውም ሰዎች ደግሞ ሼር በማድረግ መልእክቶች እንዲተላለፉ ያው ወንጌል ስለሆነ ስራው መንግስቱን ደግሞ በቻልነው መጠን እንደዚህ ያደረገን እንድናሰፋ እንደገና ደግሞ በፋይናንስም ሰፖርት እንድታደርጓቸው እነ ዮሲን እላለሁ። ምክንያቱም አሁን አንዳንድ ጊዜ እንደዚህ ሲሆን ብዙ ወጪዎች አሉ፣ የምታገኟቸው ነገሮች የሉም። ያው ዩቲዩብ ደግሞ ብዙ ወጪ እንዳለው አምናለሁና ያንን አድርጉ። ክርስቲያኖች በዚህ ከተካገዝን ወንጌል ይሰራል። እግዚአብሔር ለእያንዳንዱ ራይት ቪዥን ፕሮቪዥን እንዳለው ባምንም ፕሮቪዥኑ የሚያዘጋጀው ደግሞ በእኛ በኩል ነው። ስለዚህ we are families አብረን እንሁን። በደንብ ሼር እናድርገው፣ ሰብስክራይብ እናድርገው። ቲክቶክም ላይ በምንም ላይ በደንብ እነዚህን ነገሮች እንድትለቁ መልእክቶችን በተለይ እኔን ደግሞ እየቆረጣችሁ በደንብ እንድትለቁ ትላለሁ። ቲክቶክ ላይ አካውንታችንን ገብታችሁ ቲክቶክ አካውንታችንም ሰቨን ፖድካስት ይላል ፎሎ አድርጉ። ዩቲዩብም ሰቨን ፖድካስት ይላል ፎሎ አድርጉ። እናንተ እንግዲህ ሪኮመንድ የምታደርጉንንም ያስተምራሉ ብላችሁ የምታስቡትን ሰው እናቀርብላችኋለን። ጸጋ በቲክቶክ አካውንት ማን ነው ስሙ? ግሬስ ነው የሚለው ግሬስ ይላል። ገብታችሁ ፎሎ አድርጉት። የሚገራርም አስተማሪ የሆኑ መልእክቶችን ያስተላልፋል። እንደው ሳንነካው ብንሄድ በጣም ቅር የሚለን ይሄን ቲክቶክ አካውንት እንዴት ጀመርከው? በፊት ማቅ በሌላ ኮንተንት ነበርና አዎ የሚገርም እሱ ነገር አንድ ልበል እስቲ እባክህ። ይሄን ሳንነካው ብንሄድ 10 ምናምን ሺህ አካውንት ምንድነው ፎሎወር የነበረው አንድ አካውንት ነበረኝና እዛ ላይ ያው ዝማሬዎቼን ብቻ ነበር መለከው ምናምንና ብዙ አሁን በየመድረኩ እንትን እያልኩኝ አይደለም እየዞርኩኝ አይደለም። ያንን የተፈጠረበት ምክንያት ምንድነው? ለ7 ወር በቃ ጊዜ ልውሰድ ምናምን ብዬም ስራም ልጀምር ብዬ አስቤ የተወሰነ ነገር ተፈጥሮ ስለነበር ፋሚሊ ላይ ያው አሁን እዚህ ጋር ማንሳት አልፈልግም እሱን ነገርና ያ ነገር ተፈጥሮ ወደ ዱባይ ለ3 ወር ተቀመጥኩኝ። ከዛ ደግሞ 4 ወር አካባቢ መመላለስ ጀመርኩኝ። በዛ መሀል ያው ኮኔክሽኖች ምናምን ተይላሉ አይደል። ከዛ መጥቼ እንደ በፊቱ መዝሙሩን አፕሎድ አደርጋለሁ ምንም በቃ ሚሳኤል ብትለቅም አይወጣም አለኝ ቲክቶክ። ከዛ የሚገርመው ወደ 300 ምናምን መዝሙር ነበር እዛ ላይ ያው ያን የምንተዋወቅ ሰዓት ጀምሮ የለቀኳቸው። ከዛ ሙሉ በሙሉ አካውንቱን ዲሌት አደረኩት እሱን። ከዛ አዲስ አካውንት አወጣው። ምን ማድረግ ጀመርኩኝ? ይሄ ከመጽሐፍ ከመናምን በቃ ያነበብኳቸው የሆነ የተማርኳቸው ነገሮች አሉ። ግን ከነዛ በላይ በቃ በራሱ ህይወት ያስተማረኝን ነገር በእኔ ህይወት ውስጥ ምን ሆኗል፣ ለምሳሌ ሳልሰራ ያለፍኩባቸው ገናውን የሚቆጩኝ ሰዓቶች፣ አብሬያቸው መዋል ያልነበሩብኝ ኮኔክሽኖች፣
ግን እነዛን ነገሮች መቁረጥ በቃ የኔን ህይወት በሁለት ደቂቃ ቪዲዮ እያደረኩኝ ምክር ጀመርኩኝ እና እንደዛ ሲሆን ለካ ሰው ይነካል እውነተኛ ነገር ሲወራ ህይወት ነው የምታወራው ለዛ ነው አንድ በቃ ስለ ይቅርታ በጣም ማውራት ጀመርኩኝ በቃ መጀመሪያ በጣም ቫይራል የወጣው ቪዲዮ ምንድነው እስኪ አስታውሰን አረሰውም ቃል በቃል አቋል እስቲ በለው ምን ይላል መሰለ ወዳጆቼ ያልኩኝ ኤሊ ብታዘግም ቤቷን ተሸክማ ነው አስቡት ጥንቸል ከናንተ ካንቺ እኩል ሩጥ ብትላት በመንገድ እየሄዱ እያለ ኤሊ ቤቷ ገብታ ስተኛ ጥንቸል ቀበሮ ይበላታል እና አንዳንድ ወዳጆቻችን ሲወለዱ ገና ብዙ ውርስ ስኬት ሀብት ይዘው ነው የተወለዱት እኛ ደግሞ አንዳንዶቻችን ደግሞ ለስኬት አይደለም ራሳችንን እንኳን ለማኖር እጆቻችን ብዙ መሰነጣጠቆችን ተከቻዎቻችን ደግሞ ብዙ መላላቶችን ማስተናገድ መቻል አለባቸው አሁን ከነዛ ልጆች ጋር አብሮ እኩል ማሳለፉ ሳይሆን ጥፋቱ ከናንተ እኩል አብረን ካልተዝናናን ካለን ከናንተ እኩል አብረን ጧት አርፍደን ካልተነሳን ካላል ያ ነው ስህተት የሚሆነው እንደ እርጅና ሳይታወቅ የሚመጣ ነገር የለም ሲመጣ ግን እነዛን ጊዜዎች ነው የሚያስታውሰው እኩል አብረን ስንጨፍር ስንዝናና ሳንሰራ አብረናቸው ከንቅልፋችን አርፍደን የተነሳንባቸው ሰዓቶች እና እነዛን ሰዎች ታይሞች እያስታወሰ ስለሚወቅሰን እዛ ጋር እናስብበት ያረጀ ቤት እንጂ ያረጀ ጉልበት አይታደስም ብዬ እቺ ነው ወሮኝ በቃ በጣም ይሄንን እኮ መንፈሳዊ ልናረጋው እንችላለን ባይ ዘ ወይ ልቀይር እሺ ለምን ከዚህ በፊት እኔ እንትን ቪዲዮ ስለማቅ ነውና ኤሊ ብታዘግም እውነት ነው ቤቷን ይዛ ነው እና እኛም ወደ ዓለም በህይወት መንገድ በመንመላለስባቸው ጊዜያቶች ሁሉ ብዙ ጊዜ ወደ ኋላ ይቀረን የሚመስለን ብዙ ሰዎች አለን ነገር ግን የሆነ የተሸከምነው መንፈሳዊ ህይወት አለ የዘላለም ህይወትን ይዘን ነው በህይወት የምንዞረውና ብዙ ነገር እንዳናደርግ የሚያደርገን የሆነ ሸክም አለኝ ላይፍ ገብቷል አይደለ እና አንዳንዴ እንደ ኤሊ እዛ እንደ ጥንቸል እዛም እዚህም እንዳንል የሚይዘን የተሸከምነው የሆነ ኪንግደም ስላለ ነውና ቤታችሁን ይዛችሁ ስለሆነ የምትዞሩት ሌሎች የቀደሟችሁ ቢመስላችሁ እናንተ የዘላለም ህይወትን ይዛችሁ ስለምትዞሩ ነውና ወደ ኋላ ቀርታችሁ ሳይሆን ቤት የሚያክል ነገር ክርስቶስን ኪንግደምን የሚያክል ነገር ይዛችሁ ስለምትዞሩ ነውና ተቀድማችሁ ሳይሆን የበለጠውን ይዛችሁ ነው ዘላለማዊ ህይወትን ይዛችሁ ነውና ደስ ይበላችሁ አድ ደግሞ እድሉን ካገኙ አይቀር በዚህ እንደው አዶናይ እንደኛ ሰዎች አይደለም ሪፖርት አያስደረግም እንጂ ለሱ ነው ብለው ራሱ ሊያነካኩኝ የፈለጉት ነገር ነበር እኔ ግን ያወራሁት ምንድነው ከዱባይ ስመጣ ይሄ የተወሰነ ሳንቲም ይዤ ነበር እና ስራው የሚቋረጥ ስላልመሰለኝ በቃ እኔ ነበርኩ ታይ ኦኬ ወንድ የሆነ ኪሱ ይገባል ከዛ አንድ ጥቅስ ትዝ አለኝ በፊት እቴቴ አክስቴ ያሳደገችኝ አብረደ ብላ ምትለኝ ነበር አብረደ ብላ ሁሌ በቃ የሁል ጊዜ መክሮ የሆነ ነገር ሲፈጠር አሁን ቸርች ሄጄ ደርሽምና በቃ ባርከው ምናምን ሰመጣ ነስቲ ለስላሳ ልግዛልሽ ነይ ጥብስ ፍርፍር ምናምን ሰለት ቆይ ጸጋ አብረደ ብላ ትለኛለች እኔ በትኩሱ ይፈጃል ትለኛለች ጥሩ አይመጣም እና እኔ ያቺን ነው ስለ ራሴ ነው ያወራሁት እዛ ጋር አብረደ ብላ ትለኝ ነበር እቴቴ እና ወዳጆቼ ኢትዮጵያ ህዝብ አንዳንዴ ዛሬ ከፍ አድርገው ባለበት መጠን ነው በማግስቱ መጥቶ ስቀለው የሚለው እና እናንተ የራሳችሁ ነገር ላይ አተኩሩ ምናምን ያንን ባልኩበት በማግስቱ ነው በሁለተኛው ቀን አዶናይ ታሰረ ያዋርዱ ሰሞን ነበር መሰለኝ አገናኙበት ይሄ ነገር ለአዶናይ ነው እንዴ ምናምን ኮሜንቶቹን ሳይ ከዛ ወዲያው ደነገጥኩ አይደለም ብዬም ለማውራት ቪዲዮ ለመስራት ሞከርኩ ግን የትኩረት ለመሳብ መሰለኝና ተውኩት ግን በአብዛኛው ኮሜንቱ ለአዶናይ ሜንሽን አድርገውታልና በዚህ አጋጣሚ ሪፖርት ስላላስደረገብኝ መልካም ሰው ነው በጣም ሞድ እና አዶናይ ለሱ አይደለም ይሄ ራሴ ለኔ መከርኩት አንካራሶች እኮ እንትናቸው እንትና ያረጉም የሚቃወማቸው ወድቃለው ብሎ ስለማይፈሩ በሰው መቃወም ይወድቁናቸው በጣም ፈሪ ሰዎች አልኩ ባዶ ነገሮች ናቸው ባዶ ሰዎች ናቸው ለመሙላት የሚሯሯጡት እሱ ኮንፊደንስ ስላለው ይሄው ቼክም ይሄን ያቀኝም by the way እኔ በጣም እሱ ነው ማለት ማን ነው ሊልህ ይችላል በትክክለኛ መንገድ እየሄደ ያልሆነ ሰው ማለት እንደሚወድቅ የሚያስብ ሰው ማለት ነው ቀድሞ ሌላ ሰውን ለመጣል ነው እነዚህ ሰው ደግሞ ምንድነው አሁን እሱ ከኔ ጋር ነው ብሎ ላያስበው የሚችል አንዳንድ ሰው አለ ያገናኘዋል እንጂ ምን ያለበት ምን አይችልም እንደሚባለው የበታችን ስሜት ያለበት ሰው አሁን አንዳንድ ቀድሞ ስለሱ እንደዛ ያሰቡ ነበር ቲክቶክ ላይ ልትሰሙ የሚገባው ነገር ሰው መልእክት ሲያስተላልፍ የማያቀንም ሰው ይሄ መልእክትማ ለኔ ነው
ብሎ ክፋትንም ሁሉ የሚወስድ ሰው በጎ ነገር መውሰድ መልካም ነው። አንድ ሰው ግን ሲናገር እኔን አስቦ ነው እኔን ሊነካኝ ፈልጉ ሰው እንዴት ነው ሰው ሊነካ ፈልጉ ቪዲዮ የሚሰራው? እንደዚህ አይነት ሐሳብ ጥሩ አይደለም። ከስር ገብቶ መጻፍ ነው ያው ኢሹ የሚፈልግ ሰው አለ። ግን መልእክቶችን ደግሞ በመልካም ነገር ማስተላለፍ ጥሩ ነው። ሶሻል ሚዲያ ላይ ግን አብረዳችሁ ብሉ ፕላስ ነው ሆዲ አባውን አይደለም የሚባለው። ስለዚህ በጣም የሚገርም ጊዜ ነበር። ከአገልግሎቱ ጋር ግን እንዴት ነው እቺን ብለን እንጨርስ? ዛሬ ልንጨርስ አልቻለም። በስማ የቲክቶኩ ታዋቂነቱና ዘማሪ መሆኑ በጣም ቻሌንጅ ያደረገኝ አንድ እሱ ነገር ሰው ገብቶ አሁን እኔ አሁን ቅድም እንዳልኩ ካሁን ክርስቲያኑ ገብቶ አረ ይቅርባ አንተ ዘማሪ አይደለ እንዴ ሊል ይችላል። እንዴ የተረታባት ነው የሚሉኝ ገብተው ወንጌል እየሰሩ አይመስላቸው ሰው እየመከርኩ አይመስላቸውም። በቃ ተረት ጀመርክ መዝሙሩን ተወከው አገልግዬ እኮ ነው መጣው እንደ በፊቱ ፖስት አላደርግም እንጂ ስቲል እያገለገልኩ የሆነች መልእክት አስተላልፈ ነበር የሆነ ጸጉር ቤት ውስጥ ስለ ጸጉር ቤት ታሪክ ይሁን ስለሆነ ሰውዬ ከጸጉር ቤት ወጥቶ እስቲ አስታውሰኝ። እሷ አንድ ሰው ነው በየሄደበት አመል አለበት እግዚአብሔር በቃ ስለ እግዚአብሔር መልካምነት የማውራት በቃ እግዚአብሔር እንደዚህ ፍቅር ነው መልካም ነው እያለ በቃ በጣም ያወራልና አንድ ጸጉር ቤት ጸጉሩ ሊስተካከል ገባና እንደለመደው ለጸጉር ቆራጩ እግዚአብሔርን ሲያወራው ልጁ ወደ ኮስተር ሄደና አይ ወዳጄ ስነ ስርዓት ያዝ በቃ እግዚአብሔር የሚባል ነገር የለም። እግዚአብሔር ቢኖር የሁሉ ጎዳና ላይ ያለው ህፃን ሁሉ ያለ ጥፋቱ ሲወለድ ሆስፒታል ሂድስቲ ማረኝ ፈውሰኝ አይደለም በቃ ግደለኝ ልረፍ የሚል ጸሎቶችን ለምን እነዛን ሰዎች ለምን አይፈውሳቸውም? ይሄ ሁሉ ምን ሰማውን ጦርነት ለምን አያስቆም ብሎ እግዚአብሔር የለም የሚልበትን ምክንያቶች ይደረድርለታል። ከዛ ሰውየው የምርም አለና ጥያቄ ጠየቀ። እንዴት እግዚአብሔር ለነዚህ ጉዳዮች መልስ አልሰጠም ብሎ ጸጉሩንም ግማሹን እንደተስተካከለ ቆይ ከዚህ በላይ መስማት አልችልም ብሎ ፈቶ እየሮጠ ሲወጣ ከውጪ ጸጉሩም ጺሙም ያለቅጥ አድጎ ወደ ማስፈራት ደረጃ የደረሰ ሰውዬ ከፊት ለፊት ይመጣል። አየው ደስ አለው። እየሮጠ ገባ ወደ ጸጉር ቤቱ። ጸጉር ቆራጭ አንተ የለህም አለው። እንዴት እኔ ያለው ይላል። ያው ቆሜ እያየኝ አየለህም የለህም እንደ አንተ ብትኖር ኖሮ ይሄ ሰውዬ ጸጉሩ ጺሙ እንደዚህ ሲበላሽ አንተ የት ነበርክ አለ። እሱማ እኔ ጋር መጥቶ ስላልተስተካከለ ነው ሲሉ እነሱም እግዚአብሔር ጋር ጉዳያቸውን ስላላደረሱት እንጂ እሱ እጅ ላይ ደርሶ ያልተስተካከለ የተበላሸ ነገር የለም ብሎ መለሰለት ይባላልና እግዚአብሔር ጉዳዮቻችንን ስላልሰጠነው ስላላስጠጋን ወደሱ እንጂ ስለሌላ አይደለም ዝም ያለው። ቀደም ብለናል ማዕበሉ ላይ ተኝቷል እኮ ብዙ ጊዜ ሰዎች ልክ ማዕበሉ ብድግ እንግዲህ ተኛ ጌታ ልክ ማዕበል ሲነሳ ሁሉ ጊዜ ምን ጠይቀው ነገር አለ ግድ የለም ማለት ነው። ስለኛ ግድ አይሰጥም ስንጠፋ ግድ አይለም ባሉበት አፋቸው ነው። ወዲያው ማዕበል ጸጥ ሲልም ንፋስና ወጀብ የሚታዘዝለት የማን ነው ያሉት። ከደቂቃ በፊት እኮ ግድ አይሰጥም በቃ አንተኛን አትፈልግም በቃ ጭራሽ ትተኛለህ እኮ ብለውታል። እና ሰዎች ብዙ ጊዜ እንደዚህ ነን። ጉዳያችን ሲበላሽ ወጀቡ ሲነሳ የሆነ ነገር ነፋሱ ሲበረታብን እግዚአብሔር የሌለ ግድ የማይሰጠው የኛ ጉዳይ ከአይኑ የተሰወረ ይመስለናል። ግን አይደለም። የኛን እምነት ነው እዛ ጋር የፈተሸው። እምነት ደግሞ የሚፈተሸው ወጀብ ውስጥ እግዚአብሔር አለ በማለት ነው። እግዚአብሔር እኛን ቴስቲፋይ ያደርገናል እንጂ ቴምፕቴት አያደርገንም አይደለም። ልክ ዴቪል ነው እኛን ቴምፕቴት አሁን ሲፈትነን ጠልፎ ለመጣል ለማሰናከል ሊሆን ቴምፕቴት ነው የሚያደርገን። እግዚአብሔር ግን ቴስቲፋይ ነው። ለኢዮብ አሁን የቀረበለት ጥያቄ ይሄ ነው ቴስቲፋይ እና ቴምፕቴት። ሰይጣን ለሱ ቴምፕቴሽን ይዞለት የመጣው ማለት በቃ ንብረትም ወድሟል እዚህ ጋር ልጆችን አታል ቁስል ይሆናል ስለዚህ ስደብና ሙት በሚስቱ በኩል ሁሉ ጥቅስ እየላከለት ማለት ነው። እዚህ ጋር እሱ ቴምፕቴት እያደረገው ነው እየፈተነው እያሰናከለው። እግዚአብሔርስ ግን ያንን ፈተና ሲያቀርብ ቴስቲፋይ ነው። አይ ልጄ ኢዮብ እንደዚህ አይልም ክፉ አይናገርብኝም። ሁልጊዜ ፈተናዎች ሲቀርቡ በእግዚአብሔር በኩል የብቃት ማረጋገጫ ፈተና ሆኖ ነው የሚመጣው። በሰይጣን በኩል ደግሞ ማስተናከያ ሆኖ ነው የሚመጣው። እና እነዛ ውስጥ ነው እምነት የሚፈተሸው በቃ በምንም ነገር አይደለም። አሁን አለቱ ላይ የቆመውን ቤት እኮ ስታዩት ንፋሱ አልገፋውም እንዴ ገፍቶታል ወጀቡ ነክቶታል። ግን ምንድነው በቃ ጸንቶ ስለቆመ አልንተን አላለ። እምነት የቆምንበት መሰረት ነው ያ ነው። ስለዚህ ግዴታ ነው በቃ እግዚአብሔር አለ ብለን ማመን ስንችል ወጀብ ውስጥ ፈተና ውስጥ እያለፈን እግዚአብሔር ከኔ ጋር ነው ብለን ማለፍ ስንችል ያቺን መልስ ነበር ለካ ጌታ የሚጠብቀው ተኝቶ ይሄን አይኑን ጨፍነው እየሰማቸው እኮ ታውቃለህ። አሁን ጸጋ ባለው ላይ በጣም እየገረመኝ ብዙ ጊዜ ሰው በመዝሙር ፖስት ስላደረገ ያ ሰው መንፈሳዊ ነው ማለት አይደለም። ባይ ዘ ዌይ እዚህ ጋር ጸጋ መዝሙር መስራት ስላቆመ አገልግሎቱን ትቷል ማለት አይደለም።
አሁን በቀኑ መጨረሻ ጸጋ ስለ ህይወቱ ተናግሮ አንድ ሰው ወደ እግዚአብሔር መንግስት ከተቀላቀለ ከዚህ በላይ አገልግሎት የለም። ገብቷችኋል አይደል? እንዲቀደም እንዳልኩሽ 7 ወር 8 ወር አንድ ሙሉ ቤተክርስቲያን ብቻዬን የመራው ሰው ነኝ። እንግዲህ መጽሐፍ ሙሉ መጽሐፍ ዘጸአትንና ሮሜን በማስተማር እንግዲህ መዝሙር አቆሜ ስሰብክ የቆየሁባቸው ጊዜዎች ነበሩ። ያኔ ተቃውሞ አልነበረም። ምንድነው አሁን ይሄኛው ዋይድ አደረኩት፣ መረቤን ዘርፍ ሰፋ አደረኩት። ለፕሮቴስታንቱ ብቻ አይደለም የኔ ስራው ሁሉንም ነው። በጣም ደግሞ ደስ ይላል መልእክቱ። አሁን እኔ ቅድም እንዳልኩ የነካኝም ለምን እንደሆነ ታውቃለህ? በጣም ብዙ ሰው አለ አሁን ይሄኛውን ስታወራ እግዚአብሔር የለም ብሎ አንዱ አነሳ ጥያቄ ሄዶ ሲያይ ጸጉር ቆራጩን ጠየቀው፣ ውጪ ወጥቶ ጸጉር ያልተቆረጠ ሰው ሲያይ እዛ ጋር ትልቅ መልስ እኮ ነው ያለው። በጣም ብዙ ሰው አለ ወደ እግዚአብሔር ባለመቅረቡ ምክንያት ከነ ችግሩ የሚኖር። ስንት ሰው ኮሜንት እየጻፈ እንደነበር አይቻለሁ። በጣም ቫይራል ወጥቷልና እሺ ምናምን ኮሜንት አለ። ደግሞ በጣም እንትን ያለኝ ነገር ማለት ነው አሁን እሱ አንዳንዴ ሰውን መቅረብ ያለብህ በነዛ ሰዎች አንደርስታንዲንግ ልክ ነው። አሁን ለምሳሌ እኮ ጸጋ እኮ ስለ እግዚአብሔር አለ ብሎ መጽሐፍ ቅዱስ ብዙ ጥቅስ ሊጠቅስልህ ይችላል። ነገር ግን በሰው አንደርስታንዲንግ ልክ መድረሱ ብዙ ሰዎች ጋር እንትን ብሏል። እና አንዳንዴ ከስተመርሽን ነው መለየት አለብሽ። ታርጌትህን ማወቅ አለ። ነው ደግሞ ወደ ዓለም ሂዱ ሲል እኮ ይሄን ነው ይዘምተል። ኤግዛክትሊ አሁን እኔ አንዳንድ ክርስቲያን ወደ ቸርች ብቻ እየሄድን ነው ችግር። ባለፈው ሳወራ ነበር ለስቱ ማውርቼልሽ ከሆነ አላውቅም። ክርስቲያኖች ችግራችን ምን እንደሆነ ታውቃለህ? መተን ኢየሱስ ጌታ ነው ኢየሱስን ተቀበሉ ምናምን ብቻ ማለት ነው ስብከት የሚመስላቸው። ባይዜ ከሰው ጋር በፍቅር መኖር መልእክቶችን ፍቅርን ሼር ማድረግ ለራሱ ባይዜ አዛብ እኮ ያውቃቸዋል የሚለው ክርስቶስ ኢየሱስ ደቀ መዛሙርት የሆናችሁ በፍቅራችሁ እኮ ነው የሚለው። ሰው እኮ በፍቅሩ ሊያቀን እኮ ነው የሚገባው። በስንት ነገር ታስተላልፋለህ። አሁን አንተ እንዳልከው ዓለም ጆሮ ሰጥቶ ይሰማል። መጀመሪያ ስትጀምርስ ለጴንጤዎች ብትል ጴንጤ ብቻ የሚሰማ አይሰማም ጴንጤ አይሰማም። እና ለዓለም በጥበብ እና ባለፈውም ስናነባል ነበር የዓለም ልጆች እኮ ይበልጡናል በጥበብ ከጌታ ልጆች። እና ስለዚህ ጠቢባን እንሁን። ማስተላለፍ ያለብንን መልእክት እግዚአብሔር ለዓለም እንደጠራው ሰው በጥበብ እንድናስተላልፍ ነው አይደል? በትክክል ከጸጋ ምን ማር የሚገርም ቆይታ ነበረን ከጸጋ ጋር። እንወዳችኋለን። የምታመሰግነው ሰው ካለ እድል እንሰጣለን በመጨረሻ የቀደሙን። አዎ በጣም ማመሰግናቸው ሰዎች አሉ። በዱባይ ስራ አስጀምረውኝ የነበሩ እነት አይኒ በጣም ነው ማመሰግንሽ። ያው የእውነት በጣም አመሰግናታለሁ። ብዙ ነገር አድርጋልኛለች። ሳላነሳትም አላልፈው የፓስተሬን በጣም ሁልጊዜ አመሰግናታለሁ። ብዙ ዋጋ ከፍላ ያሳደገችኝ አክስቴን፣ ቤተሰቦቼን ነው ሁሉንም አመሰግናለሁ። ዮሲ እናንተንም አመሰግናለሁ። ሁላችሁንም ወዳችኋለሁ። እግዚአብሔር ያክብራችሁ። እኛም አክብረ በስቱዲዮአችን መጥተህ ከሰላም ፖድካስት ጋር ቆይታ ስላረክ እናመሰግናለን። አንድ ቀን ደግሞ ደግመን እንደገና ፖድካስት እናደርጋለን ወይ በሌላ ፕሮግራም እንገናኛለን። አዎ እንግዲህ በመጨረሻም እናስተላልፈው መልእክት ሁላችንም ለእግዚአብሔር መንግስት ስለሆነ እያለፋን እየተጋን ያለነው ሰፖርት እንደራረግ። የክርስቲያን ኮንተንት ሲመጣላችሁ ኮፒ ሊንክ አድርጉ፣ ፎሎ እንደራረግ። በቀኑ መጨረሻ ክርስቶስ ደስ የሚሰኝበትን ወንጌል ነው እየሰበክን የምንሄደውና የጸጋንም አካውንት ፎሎ በማድረግ ሁላችንም ሰፖርት እንድናደርግ አገልግሎቱን የኛንም ቲክቶክ አካውንት ፎሎ አድርጉ፣ ዩቲዩባችንንም ሰብስክራይብ አድርጉ። ዩሲ በደንብ ፎሎ አድርጉትኝ ማታረጉ ሁሉ እናመሰግናለን። እንግዲህ በቀጣይ እስክንገናኝ መልካም ሳምንት ይሁንላችሁ።